መሞገት ምናምን እንድትሞግተኝ ምናምን ሳይሆን አንቀጹን ከፍቼ ነው በስርዓት የምናወራው። አሁን ያነሳኸው ማለት ነው። በመጀመሪያ አንቀጹ የት ላይ እንደሚገኝ ታውቃለህ ወይስ እኔ ልክ? አውቀዋለሁ፣ በደንብ አውቃለሁ። አሁን ያልኩህ የመጀመሪያው የሚለው አውቃለሁ። የመጀመሪያው ነው የሚል ወይስ የሙስሊሞች መጀመሪያ ነው የሚል? የመጀመሪያው ሙስሊም እኔ ነኝ የሚል አንቀጽ አለ። የመጀመሪያ ሙስሊም እኔ ነኝ ነው የሚል በላል። በቃ ችግር የለውም። የመጀመሪያ ሙስሊም ነው የሚል ወይስ የሙስሊሞች መጀመሪያ ነው የሚለው? የመጀመሪያው ሙስሊም አውጣው። እሺ አንቀጹን አውጣው። አንተ አውጣልኝ። አወጣለሁ ብለሃል፣ አውጣ። እከፍትልሃለሁ። እሺ ንገረኝ የት ላይ እንደሚገኝ። ለምን ታውቀው የለ እንዴ? ላውጣልህ እኮ ብለኛል። አንተ አውጣልኝ። የኔ እኮ የጥያቄ ላውጣልህ ስልህማ እኔ አውቀዋለሁ አልከኝ እኮ አስሬ። ስለዚህ እኔ እከፍትልሃለሁ። ሱራ 663 አውጣ። ጥሩ እሺ። ሱራ 663 ይኸው ሱራ 663 የመጀመሪያ ሙስሊም ነው የሚል ወይስ የሙስሊሞች መጀመሪያ ነኝ ነው የሚል? የሙስሊሞች መጀመሪያ። ያ ማለት ምንድን ነው? ስለዚህ ተሳስተሃል ማለት ነው። የመጀመሪያ ሙስሊም ምንም ችግር የለውም ብሳሳትም። ጥሩ ችግር የለውም። እንቀጥላለን። እንድንተራረም እንጂ አንዱ ሊሰቀል አንዱ ሊፈረድበት ምናምን አለም። እዚህ እንድንማማር ነው። ጥሩ ወደዛ ነው የምንሄደው። አብሽር። የሙስሊሞች መጀመሪያ ሲል ሙስሊሞች ብለው የጠቀሳቸው ማህበረሰቦች አሉ አይደል? አሁን የምናወራው ከኔ ጋር እነዛ ማህበረሰቦች እነማን ናቸው የሚለው ላይ ነው። ኦኬ። ስለዚህ መጀመሪያ ከአንቀጹ ከ161 ጀምረን እናወራለን። እኔ ይላል ጌታዬ ወደ ቀጥተኛው መንገድ ትክክለኛን ሃይማኖት ወደ እውነት አዘንባይ ሲሆን የአብርሃምን መንገድ መራኝ ይላል። የማንን መንገድ ነው የመራቸው? ያኑረን የአብርሃም። እሺ የአብርሃም መንገድ። ስለዚህ እምነቱ ወይም መንገዱ የአብርሃም መንገድ ነው። አብርሃም በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበረ ነው ወይስ ከሳቸው በፊት የነበረ ነው? ከሳቸው በፊት ነው። ጥሩ እሺ። እርሱም ከአጋሪዎቹ አልነበረም በል ይላል። ከዛ ይቀጥላል። ከአጋሪዎቹ አልነበረም ማለት ምን ማለት ነው? ሙሽሪኪን ጣዖት አምላኪዎች ውስጥ አልነበረም ማለት ነው። አብርሃም አጋሪ ማለት በአላህ ላይ ሌላን አካል የሚያጋሩ አካላቶች ማለት ነው። እሺ ቆይ እዛው ጋር አትሂድ። ቆይ ና ትክክለኛውን ሃይማኖት ወደ እውነት አዘንባይ ሲሆን የአብርሃምን መንገድ መራኝ፣ እርሱም ከአጋሪዎቹ አልነበረም በል ነው ያለው። ማን ነው በል ያለው? አላህ ነው። ቁርአን የአላህ ቃል ነው። አላህ ነው እንደዚህ በል እያላቸው ያለ። እኔ ጌታዬ ወደ ቀጥተኛው መንገድ ትክክለኛን ሃይማኖት ወደ እውነት አዘንባይ ሲሆን የአብርሃምን መንገድ መራኝ፣ እርሱም ከአጋሪዎቹ አልነበረም በል አለ። ስለዚህ ይህንን እንዲሉ የታዘዙት ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ይቀጥላል። አሁንም በል እያለ ትእዛዝ ነው የሚሰጣቸው። ስግደቴም መገዛቴም አንዴ ያኑረን። ወደ መጀመሪያው 163ቱን ላይ እንስማማ መጀመሪያ፣ ከዚያ እነዚህን ታነባለህ። ይሄ 162ኛው ነው። ከላይ ከ161 ጀምሬ እያነበብኩት ነው። ይሄ 162 ነው። 163ኛው ይሄ ነው። እሺ እንወርዳለን። አብሽር። ስለዚህ ስግደቴ መገዛቴም ህይወቴም ሞቴም ለዓለማት ጌታ ለአላህ ነው በል ይላል። መጀመሪያ የአብርሃምን መንገድ ነው የተመራው። ሁለተኛ ስግደቱም መገዛቱም ህይወቱም ሞቱም ደግሞ ለዓለማት ጌታ ለአላህ ነው በል ይላል። ከዛ በኋላ ነው ይቀጥልና ለእርሱ ተጋሪ የለውም፣ ሸሪካ አጋር ማለት ነው። በዚህም በማጥራት ታዘዝኩ። እኔም አለ የምኖች መጀመሪያ ነኝ ይላል። የሙስሊሞች መጀመሪያ ነኝ በል። በዚህ ትእዛዝ የታዘዙ የሙስሊሞች መጀመሪያ መሆናቸውን ያስቀምጣል ነው። ስለዚህ ይህ ሙስሊሞች ወይም ደግሞ ይህ መንገድ የአብርሃም መንገድ ነው። አብርሃም ከነቢያችን በፊት የነበረ ነው። አሁን ፍጹማዊና አንጻራዊ መጀመሪያ ሲባል ለምሳሌ እኔ ከአይፎን ያዦች የመጀመሪያው ነኝ ብዬ ብናገር ከምን አንጻር ብለን የምጠይቀኝ ላይክ እኔ ጋር ካሉ ማህበረሰቦች ነው ወይስ አይፎንን ክሬት ካደረገው ሰውን በፊት ነው እያልክ ያለው? ሌሎቹ አይፎን አልያዙ አጠቃላይ አይፎን። አሁን ፍጹማዊ የመጀመሪያ አንተ የመጀመሪያ ነኝ ካልክ አንተ የመጀመሪያው አይፎን ወይ ደግሞ አይፓድ የሚሆን ምንም ያዥ ነኝ ካልክ ሌሎቹ ኤርገንዶ እነዚህ ትናንሽ ስልኮቹን ነው የያዙት እንደማለት ነው። ያ ማለት ምን ደግሞ አንተ ጋር ሊደርስ ብንደማመጥ እንግባባለን። እሺ እንደማመጥ አድምጠኛ ነኝም። ለምሳሌ ከላይ ያነበብክልኝ ማለት ነው 161 62 ምናምን ከአጋሮቹ አልነበሩም ማለት
ከአማኞቹ ጋር አልነበሩም። ስለዚህ እነሱን አያየና መጨረሻ ላይ እኔ የመጀመሪያው ብሎ ደመደመ ማለት። ስለዚህ አንተ የመጀመሪያው ብሎ አልደመደመም። ያኑረን አሁን ልቀጥልልህና ሐሳቡን ከዛ ችግር የለው ሐሳብን ትሰጣለህ። አይፎን የያዙት ሰዎች መጀመሪያ ነኝ ብዬ ብናገርና የመጀመሪያው አይፎን ያዥ ነኝ ብዬ ብናገር በሁለቱ መካከል ምንድነው ያለው ልዩነት? ያኑረን አይፎን ከያዙት ሰዎች የመጀመሪያው ነኝ ብዬ ብናገርና የመጀመሪያው አይፎን ያዥ ነኝ ብዬ ብናገር ምንድነው ልዩነቱ? የመጀመሪያው ነኝ ካልክ የመጀመሪያው ነኝ ካልክ አንተ በፊት የያዘ የመጀመሪያው አይፎን ያዥ ነኝ ስልና አይፎን ከያዙ ሰዎች ውስጥ የመጀመሪያው ነኝ ብዬ ብናገር ምንድነው ልዩነቱ? የመጀመሪያው ነኝ ከያዙ ውስጥ የመጀመሪያው ነኝ ካልክ በምን ነው መጀመሪያው እንኮ? ለምሳሌ አይፎን ሁላችሁም ይዛችኋል። በምን ነው መጀመሪያው እንኮ? አንጻራዊ ነው። በቃ ያኑረን። እሺ ሐሳቡን ልጨርስልና ወደ አንተ ሐሳብ እዚህ መልስልኝ። በምን ነው ለምሳሌ እኔም አንተም ይዘን አድምጠኝ። እኔም ይዘን ነው። ቆይ አንዴ በቃ ተረጋጋና አድምጠኛ ሰዎች ካልኩ ቆይ አንዴ ያኑረን። ከያዙት ሰዎች የመጀመሪያ ነኝ ብዬ ከተናገርኩ ከነሱ አንጻር እያልኩ ነው። አንጻራዊነቱን ታውቀዋለህ። ከማን አንጻር ብሎ ነው ያስቀመጠው? ያ ማለት ሁሉም ይዟል፣ ግን አንተ የመጀመሪያ ነህ። ሁሉም ይዟል፣ አንተ ግን የመጀመሪያ አይደለም። ሁሉም አይደለም። አረ ቆይ ተረጋጋ፣ አዳምጣለሁ። ይቀጥል። አዎ አይፎን ከያዙት ሰዎች የመጀመሪያው ነኝ ካልኩ የያዙት ሰዎች ብዬ ጠቀስኳቸው ማህበረሰቦች አሉ። ሶ ከነዛ አንጻር የመጀመሪያ ነኝ እያልኩ ነው እኔ። ገባ? እዚህ ጋም ነቢያችን ሰለላሁ ዐለይሂ ወሰለም በል ተብሎ የታዘዙት የሙስሊሞች መጀመሪያ ነኝ ነው። ስለዚህ እነዚህ የሙስሊሞች የሚለው ማህበረሰቦችን እየጠቀሰ ነው። ይሄ የሙስሊሞች የሚለው ማህበረሰብ እነማን ናቸው የሚለውን አንተ አጠቃላይ ዓለም ላይ ያለ ሙስሊም ለመሆኑ ማስረጃ በምንድን ነው? ለምሳሌ ነው ከሆነ በምንድን ነው የሆነው ነው? አሁን ይሄን መልስልኝ። በምን ለምሳሌ መጀመሪያ የተደረገበት በምንድን ነው? አዎ እሱን ነው እየጠየቅኩ ያለው። የመጀመሪያ ከሙስሊሞች የመጀመሪያ አላህን የታዘዘ ያው ለእርሱ ተጋሪ የለውም በዚህም በማጥራት ታዘዝኩ ይላል። አላህን በመታዘዝና ሸሪካ በሌለው ማለት ነው በመታዘዝ እኔም ይሄ አሁን ላይ ያሉት የነዚህ የሙስሊሞች መጀመሪያ ነኝ በል ይላል። በምንድነው መጀመሪያነቱ? አላህን ከጣዖታውያን በማራቅና ለሱ ብቻ በመታዘዝ በማጥራት ማለት ነው። ይሄን በማድረጉ ከነማን ነው የመጀመሪያ የሆነው? ሙስሊሞች ተብለው ከተሰየሙት። አሁን እነዚህ ሙስሊሞች ተብለው የተሰየሙት አንጻራዊ ነው እያልኩ ነው። በሳቸው ዘመን የነበሩ ሙስሊሞች ከሳቸው በፊት የነበሩት ጣዖት አምላኪ ነበሩ ማለት ነው። ጣዖት አልታዘዙም ማለት ነው። በሳቸው ዘመን ሙስሊሞች የተባሉት እነማን ናቸው? ያኑረን ማስረጃ ወጣ። በቃ በሳቸው ዘመን የነበሩት እሳቸው በህይወት ሲኖሩ በሳቸው ዘመን የነበሩት ከ40 ዓመት በፊት የነበሩ ከዚያም በፊት የነበሩ ነን ያሉትም ጣዖት አምላኪ ነበሩ። አሁን ለምሳሌ አንተ አምጥታል እኮ አይፎን ከያዙት ውስጥ የመጀመሪያ ነው ካልክ ለምሳሌ በአጠቃቀም ሊሆን ይችላል ወይ ደግሞ እነዛ የያዙት አጠቃቀም ላይ ይችሉ ይችላሉ፣ ኦፕሬት ላይ ያደርጉ ይችላሉ። አራ ሌላ ሰፈር አትግባ፣ ዝም ብለህ ባጭሩ ግባ። አጠቃቀም ምናምን አትበለኝ። ለምን ምሳሌ አንተ ነው ያቆያም። ስለዚህ የመጀመሪያዎቹ ጣዖት ብለሃል አንተም ቅድም። አልታዘዙም ማለት ለምሳሌ ይሄን አድርጉ፣ በቀን 5 ስገዱ ወይ 7 ይሄ የሚባለውን ነገር አላደረጉም ማለት እነዚህ ተቃዋሚ ናቸው፣ ጣዖት አምላኪ ነበሩ አሉ ተብሎም አይነገርም። ጣዖት አምላኪ ናቸው። እሺ በዚህ እንደምድም፣ በዚህ እንስማማ። ጣዖት አምላኪ ነበሩ። የምታወራውን ነገር ግን አውቀዋል። ያኑረን ገብቶሃል? አንተ ያወራህ ያለኸው ለአንተ ገብቶሃል? ገብቶኛል። ጣዖት አምላኪ ነበሩ። እነማን? ከሱ በፊት የነበሩት የሚል ነገር አለ። አሁን ከዚህ ከሱ በፊት የነበሩት ጣዖት አምላኪ ነበሩ ብለሃል እኮ አንተ እኮ ነው ያልከኝ። እኔ ምን አልኩ? ትእዛዙን አልተቀበሉም። ትእዛዙን የተቀበለው እሱ ነው። የመጀመሪያው ትእዛዝን የአላህን ትእዛዝ የተቀበለው እሱ ነው። ስለዚህ የመጀመሪያዎቹ ያለው ለዚህ ነው ተጋሪ የለውም የሚለው ማለት ከዚያም በፊት የነበሩት ጣዖት አምላኪ ናቸው እንደማለት ነው። እሺ ጨርሰሃል? ከጨረስክ እኔ ልቀጥልና ለእርሱ ተጋሪ የለውም በዚህም አላህን በማጥራት ታዘዝኩ ይላል። ይህ የማን መንገድ ነው? ያኑረን የማን መንገድ ነው? የትኛው መንገድ? አላህን በማጥራት ተጋሪ አለመያዝና አላህን ማጥራት የማን መንገድ ነው? የራሱ ነው። ኖ አይደለም። ከ161 ጀምረን ያነበብነው 161 ከ61 የነበሩትማ
ትክክል እንዳልሆኑት እኮ የማን መንገድ ነው? አጋሪ የሌለውን አላህን የመታዘዝ መንገድ የማን መንገድ ነው? ያኑረን። የራሱ የአላህ መንገድ ነው። ጠጥ አትበል። የማን መንገድ ይላል? የአብርሃም መንገድ። እሺ የአብርሃም መንገድ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በማን መንገድ ላይ ነው የታዘዙት? በአብርሃም አይደለም የታዘዙት። አብርሃምማ ከአጋሪዎቹ አንድ አይደለም ማለት። በአብርሃም አይደለም የታዘዙት ሲጀመር። እና አብርሃም መጡ። በአብርሃም መንገድ አይደለም የታዘዙት። ምንድን ነው የሚለው? የአብርሃምን መንገድ መራኝ፣ እሱም ከአጋሪዎቹ አልነበረም። በል ከአጋሪዎቹ አልነበረም ማለት ከተከታዮቹ አልነበረም፣ ከሚያምኑት አልነበረም። አዎ ጥሩ። በአላህ ላይ ከሚያምኑት አልነበረም። እዚህ ጋር ምንድን ነው የሚለው? ሰውዬ ለእርሱ ተጋሪ የለውም። ለማን? ለአላህ። በዚህም በማጥራት ታዘዙ። በምንድን ነው የታዘዙ? ኦኬ ለማጥራት ታዘዙ። ለማጥራት አማርኛ ተው። በማጥራት ነው የሚለው። ለማጥራት እሺ፣ በማጥራት እሺ። በዚህም በማጥራት ታዘዝኳል አይደል? አዎ። ተጋሪ የሌለውን መንገድ የተመራው የማንም መንገድ ነው? የእነ አብርሃም መንገድ ነው የተመራው። መጀመሪያ በዛ መንገድ ላይ በማጥራት ነው የታዘዘው ወይስ በሌላ ነገር ነው የታዘዘው? አይደለም፣ በሌላ። ይሄ ምንድን ነው የሚለው? ለእርሱ ተጋሪ የለውም ነው እኮ የሚለው። እሺ በምን ላይ ነው የታዘዘው? በዚህም በማጥራት ታዘዝኩ። ማን ያዘዘው? አላህ። ስለዚህ አላህ ተጋሪ እንደሌለው በዛ መንገድ ላይ በማጥራት ነው የታዘዙ። አዎ በማጥራት ማለት አድምጠኝ። ማጥራት ማለት ምንድን ነው? ለምሳሌ ማጥራት ራሱ ስንወስድ መጀመሪያ እነሱ ተጋሪ የላቸውም ተብለው በስተት መንገድ በዚያን የተመራውት እያለ ከዚያን እነሱን አይቶ ወርዶ የመጀመሪያው ትዕዛዙን የተቀበልኩ እሱ ባለው መንገድ የሄድኩት እኔ ነኝ ብሎ አስቀመጠ። ነው እኮ ግልጽ እኮ ነው። የአማርኛው ግልጽ እኮ ነው። አይ አንተ አማርኛ አትችልም። አማርኛውማ ግልጽ ነው፣ ግን አንተ አማርኛ አትችልም። ችግሩ እኮ እሱ ነው። ችግር የለውም። ባልችልም ምን ችግር አለው? ባለመቻሌ አልኮንንም። አትኮንንም። አለመቻልህን አለማወቅህ ነው እንጂ እየጎዳህ ያለው። ባለመቻልህማ አትኮንንም። ትማር ነበር፣ ግን አታውቅም አለመቻልህንም። አልመለስከውም እኮ አንተ። ወደ ሬላቲቪቲ አመጣ። ሬላቲቪቲ አልካመጣ አይፎን አመጣ። በሱም መጣው እኮ ነኝ እዛው ላይ ነው። አሁንም ከዚያ ሌላ ቦታ አትወስደኝ። ሙስሊሞች የትም አልወስድህም። ይኸው ይታያል። ምንድን ነው የሚለው? ይሄ ሱረቱል አንዓም ምዕራፍ 6 ቁጥር 163 ሙስሊሞች የተባሉት እነማን እንደሆኑ እኔ ላሳይህና ከዚህ ውጭ የምታወራ ከሆነ ወአና አወሉል ሙስሊሚን ይላል። ይሄ ምን ይላል? ኤንድ አይ አም ዘ ፈርስት ኦፍ ዘ ሙስሊምስ ሚንስ ይላል። ማለትም ፍሮም ዚስ ኡማ በዚህ ህዝብ ላይ ነው ይላል። ስለዚህ ሙስሊሞች የተባሉት እነማን ናቸው? ያኑረን። እነከሌ ብሎ አልገለጸም። እስኪ ዝርዝር አድርገው። ዚስ ኡማ ይላል። ዚስ ኡማ ማለት ምን ማለት ነው? ኡማ እናትን ነው። ኡማ ማለት እናት ማለት ነው። እሺ ኡማ ማለት ህዝብ ማለት ነው። ህዝብ ማለት በዚህ ህዝብ ማለት ነው። ነቢያቶች ሁሉም የየራሳቸው ህዝብ አላቸው። ፍሮም ዚስ ኡማ ማለት በዚህ ህዝብ ማለት ነው። በዚህ ህዝብ የማን ህዝብ ነው? ይህ ህዝብ አልተገለጸም። እኛ የማን ኡማ ነን? ያኑረን። እሱን እኮ አንተ ነው የምታውቀው። የዚህ ኡማ ነን ብለህ አንተ ነው መግለጽ ያለብህ። አሁንም ወደዚያ ሳይሆን 663 ላይ ተመለስና እዛ ላይ እንትን እንበል፣ እንስማማ። እዚያ ላይ እንስማማ። ሬላቲቪቲ አመጣችሁ አልመለሳችሁም ነበር። ኧረ ወአለይኩም ሰላም ወራህመቱላህ። እሺ ይሰማል? ያኑረን ሰማ? ሃሎ ይሰማል ወይ? ይሰማል። ያው እና ዋና አወሉል ሙስሊሚን እኔ የሙስሊሞች መጀመሪያ ነኝ ሲሉ ነቢያችን ሰለላሁ ዐለይሂ ወሰለም ከተላኩለት ትውልድ አንጻር እንደሆነ ሁሉም ሊቃውንቶች ይናገራሉ። ማስረጃዎችን እያሳየህ ነው። ሌላም ማስረጃዎችን ከፈለክ እናሳያለን። ሌላው ከእርሳቸው በፊት የነበሩ ትውልዶች ሁሉ እንዳለ ነቢያቶች ሙስሊሞች እንደሆኑ
አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ አስቀምጦታል፣ የነቢያቶችን ንግግር ሳይቀር ማለት ነው። ይህን ይመስላል። አሁን ወደ ሌላ ልጆች ደግሞ አስተናግሯቸው። ቀጣይ ደግሞ ትጠይቃለህ። አብሽር። ትግራይ ጥያቄሽ ምንድን ነው? ይሄኛውን እኮ የታድርግ የታድርግ አትረብሽ። ጠይቃለህ። አብሽር። እነሱ ደግሞ ይጠይቁና ትጠይቃለህ። በቃ ልጠይቅ ጥያቄ አዳምጣትና መልሱላት። መርሃባ ሼህ ጠይቂ። ትሰሚያለሽ? ክርስቲያን ነኝ። ለክርስቲያኑ ወንድሜ ነው የምጠይቀው ጥያቄ። የክርስቲያን ነው ጥያቄሽ? እሺ ጠይቂ። እስኪ ስለ ስቅለት አስተምረኝ የምታውቀው ነገር ካለ። ጥያቄ ነው። እየሰሙ ነው። አቤልም አለ። ጥያቄው ጥሩ ጥያቄ ነው። እስኪ እኛም እንማራለን። እሺ አቤል አለ ወይ? ያኑረን። ስለ ስቅለት አንዳንድ ነገር በሉኝ እያለች ነው። እስልምና ላይ ጥያቄ ያለች ትግራይ? ወደ አንተ በኋላ እመጣለሁ። እሱ የለም ሙሱ የለም። አሁን ነው እኛ አልሰማሁም። ይምኪን ተደጋግሞ ሊሆን ይችላል ጥያቄው። ለኔ ግን ታስረዳኛለህ ማለት ነው ጥያቄ። እነሱ እንደምታዩ የሚመልሱ አይነት አይመስሉም። ጥያቄሽን ማቅረብ እስልምና ላይ ጥያቄ ካለሽ እስልምና ላይ ጥያቄሽን ማቅረብ ትችላለሽ። እሺ መሐመድ የማን ልጅ ነው? አባቱና እናቱ ማን ነው? ያንን መልስልኝ። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አባት አብዱላህ ይባላል። እናታቸው ደግሞ አሚና። የሙስሊም ልጅ ናቸው እያልክ ነው? ምን ሙስሊም ያደረገች ነገር ምንድን ነው? ነብዩ መሐመድ አባታቸውም እናታቸውም ሙስሊም ናቸው እያልክ ነው? እንደዛ ነው የሚለው ቁርአኑ? እንደዛ ብለሽ እኮ አልጠየቅሽኝም። የጠየቅሽኝ አባታቸው ማን ነው እናታቸው ማናት ብለሽ ነው የጠየቅሽኝ። እኔ የመለስኩት አባታቸው ስማ። እሺ አስረዳሻለሁ። አባታቸው ስማቸው አብዱላህ ይባላል። እናታቸው ደግሞ አሚና። ሁለቱም አረብኛ ስም ነው ያሏቸው። ለምን? አረቦች ስለሆኑ ማለት ነው። የነቢያችን ሰለላሁ ዐለይሂ ወሰለም አባትና እናት ሙስሊም ነበሩ ወይ ከተባለ ሙስሊም ሲባል ሸሪዓዊ እስልምና ከሆነ አልነበሩም፣ ሙስሊሞች አልነበሩም። እንዴት አብዳላና ማን ያልከኝ? እንዴት ወጣላቸው? አሚና ወላ በአረብኛ ስለሆነ ነው? አዎ አረብኛ ስም ነው። አብዱላህ ማለት የአላህ ባሪያ ማለት ነው። አላህ የሚለውን ስያሜ በተመለከተ በነቢያችን ጊዜ አይደለም የመጣው። ከነቢያችን በፊትም መዲና ይኖሩ የነበሩ አይሁዶችም አካባቢ ይኖሩ የነበሩ ክርስቲያኖችም አምላካቸውን አላህ ብለው ነበር የሚጠሩት። ከነቢያችን ሰለላሁ ዐለይሂ ወሰለም በፊትም ማለት ነው። ጣዖታውያንም ጭምር የክርስትናም የአይሁድም እምነት ተከታይ የነበሩት አምላካቸውን አላህ ብለው ነው የሚጠሩት። ጣዖታውያኖችም ጭምር ደግሞ ከሁሉ በላይ ከሰማያት በላይ ብለው ያው ቅርጽ ያልቀረጹለት የማይሰሩለት እንቃረበዋለን ብለው የሚያምኑት አላህ ብለው ወይም አርራህማን ብለው ይጠሩ ነበር አምላክ። ያ ማለት ግን ያመልኩታል ሳይሆን አንድና ፈጣሪ ነው ብለው ያምናሉ። ጣዖቶቻቸውን የሚቀበሏቸው አማላጆች አድርገው ነው። አምልኮን የሚያቀርቡ ለጣዖቶቻቸው ነው። ግን አንድ አምላክ ፈጣሪ አላህ እንደሆነ ያምኑም ያውቁም ነበረ። ግን እኮ እምነታቸው እስልምና አይደለም ብለሃል። ጣዖት ከሆነ ጣዖት አምላኪ ጣዖት አምላኪ ሲባሉ አላህን አያውቁትም ማለት አይደለም። ጣዖት አምላኪ ትግራይ አይ እንደዚህ ነው ሊምታታ ይችላል። ለምሳሌ እኔ ጣዖት አምላኪ ከሆንኩኝ ለምሳሌ እኔ ሙስሊም ነኝ ብል ጣዖትን ማመልክ ከሆነ እንዴት እዚህ የእስልምና ተከታይ ብዬ እንደዚህ አይምታታም? የእስልምና እምነት ተከታይ አይደሉም። እሱን እሺ አንዴ በቃ
ልንገርሽና ያልገባሽ ነገር ሲኖር ትጠይቅኛለሽ። እሺ አንዴ ታደርጉና እሺ 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 ነው የምትላደርግሽ። አላህም በቁርአን ላይ ይናገራል። ምንድነው አላህ ሱብሓነሁ ወተዓላ በቁርአን ላይ የሚናገረው? እነዚያ ጣዖት አምላኪያኖች ሰማያትና ምድርን ማን ፈጠረ ብለህ ብትጠይቃቸው አላህ ነው ይሉሃል ይላል። ታዲያ ለምንድን ነው ጣዖታትን የምታመልኩ ብለው ሲጠይቋቸው ነቢያችን ሰለላሁ ዐለይሂ ወሰለም ሰማያትና ምድርን የፈጠረው አላህ መሆኑን እያወቃችሁ ለምንድን ነው ጣዖታት የምታመልኩ ሲሏቸው ወደ አላህ ያቃርበናል። ማለትም በጣዖት በኩል በዛ ጣዖት በኩል ቢያንስ 4 ጣዖቶች አሉ የሚታወቁ፣ 360 በላይ ጣዖቶች አሏቸው። በጣዖቶቻቸው በኩል ምልጃን ያቀርባሉ። የሆነ ጸሎትን በጣዖቶቻቸው በኩል ወደ አምላክ ይጸልያሉ ነው። ልክ አሁን በዚህ ዘመን ላይ በአንዳንድ እስልምና ውስጥ አንዳንድ የእስልምና እምነት ውስጥም በኦርቶዶክስም በተለያዩ ቦታ እንዳለው አማላጅ እዚህ ቁጭ ብለው ለሌለው አካላቶች እንደዚህ እንደዚህ አድርጉልን እንደዚህ እንትን በሉልን ብለው እንደሚለምኑት ሁሉ እንደዛ በጣዖቶቻቸው በኩል ለአላህ ይለምኑ ነበረ። ማለትም ጣዖቶቻቸውን ይማጸናሉ፣ ግን አላህ የሚባለው አምላክ መኖሩን ግን አይክዱም። ለምን? ያ ህዝብ የኢብራሂም ዓለይሂ ሰላም የኢስማኤል ህዝብ ነው። የአረብ ህዝብ ማለት መካ አካባቢ የነበረው ማለት ነው። ጣዖትም ወደ አረቢያ ምድር የገባው ከነቢያችን ሰለላሁ ዐለይሂ ወሰለም መወለድ ከ200 ምናምን ዓመት በፊት ነው እንጂ ከዛ በፊት ጣዖታውያን አልነበሩም። አረቦች የመካ ማለት ነው። የመካ አረቦች ጣዖታውያን አልነበሩም። ስለዚህ አላህ የሚለውን አምላክ ያውቃሉ። የቤቱ ጌታ ብለውም ይጠሩታል። ታላቅ የሆነ ክብርም አላቸው። አምልኮም በሙሉ የሚሰጡት ግን ለጣዖታውያን ነበር፣ ለጣዖቶች ነበር አምልኮ የሚሰጡት። የሚለምኑትም ጣዖቶቻቸውን ነበር። ያ ማለት ግን አላህን አያውቁትም ነበር ማለት አይደለም። አላህን ያውቁታል፣ ባይገዙትም ባያመልኩትም ማለት ነው። አሁን ሐሳቡ ገባሽ? እንዴ ድጋሚ ሚዩት ተደርገሽ ይሁን። አሁን ማንሳት ትችላለሽ። አይ ቲንክ አለሽ አለሽ ትግራይ አይሰማም አላወራ አሉ ሰማሻል? እሺ ኔትወርክሽ ከሆነ እሺ። አቤል አለ? ሰላም፣ እንዴት ናቸው? አለን ሰላም ነው። ከየት ቤተ እምነት ነው? እኔ እንኳን ቆይቻለሁ ከገባው እሱን አስተያየት ፈልጌ ነው። ኔትወርክሽን አስተካክል። አሁን አስተካክያለሁ። ተረጋጋ እስኪ። ማን ነው? እስኪ እኔ ልጨርስ። ረጋ ብለህ ደግሞ እኔ ጠርቼው ነው። የአንቺ ኔትወርክ ካልሰራ ቁጭ ብለን ስለማንጠብቅ ለዛ ነው የጠራሁት። ችግር የለውም። ሀሳብሽን ቀጥይ። የእስልምና ተከታይ ነው አይደለም ብለናል። ሳ እንዴት አላህ እንዳለ ደግሞ ያምናሉ ትላለህ? አሁንም እኮ እየመለስኩልሽ የነበረ እሱን ነው። አላህ የሚባል አምላክ መኖሩን የዓለማት ፈጣሪ መሆኑን ያምናሉ። እነሱ ብቻ ሳይሆን አይሁዶችም ያምኑ ነበር። በጊዜው የነበሩ ከነቢያችን ሰለላሁ ዐለይሂ ወሰለም ነቢይነት በፊት አላህ ብለው ይጠሩ ነበር። ክርስቲያኖችም እንደዛው በተመሳሳይ የመን አካባቢ የነበሩ ክርስቲያኖችም በቋንቋቸው አላህም ስለሚባል አላህ ብለው ይጠሩ ነበረ። እነዚህ ጣዖታውያን መካ ያሉት ጣዖታውያንም ከሁሉ በላይ የሆነ አምላክ አላህ ብለው ይጠራሉ። አላህን ያውቁታል፣ ነገር ግን ጣዖታትን ያመልኩ ነበር ነው። ነብዩ መሐመድ አሁን ከመጀመሪያው ይዞ ሙስሊም ናቸው እያልክ ነው? መጀመሪያ ስለ ወላጆቻቸው የጠየቅሽው ጥያቄ ተመለሰልሽ? ያው ሊያዘው ባልከው ችግር የለውም አልከራከርም። በተከራከሪም ችግር የለውም። ሙስሊም ሲባል ሁለት አይነት በእስልምና አስተምህሮት። ምን አልሽኝ? ክርክር አልፈልግም ባልከው ይዘዋለሁ። እሺ የመጀመሪያው ሙስሊም ማለት
እሺ ሙስሊም ማለት ሸሪዓዊ ሙስሊም አለ። አንድ ሰው ደግሞ በተፈጥሮ የሚያገኘው ፊጥራ የሚባል የእስልምና ኮንሴፕት አለ። ፊጥራ ማለት ምን ማለት ነው? አንድ ሰው ገና ሲወለድ ጀምሮ አምላክን የማወቅ ምንነትና ህገ ልቦና የምንለው ወይም ደግሞ በጎነት ሞራሊቲ የሚባለው ሀሳብ እሱ የተፈጥሮ እስልምና ይባላል። በተፈጥሯችን አምላክ አንድ ብቻ መሆኑን እናውቃለን። ሞራሊቲ ደግሞ ክፉና መጥፎ የሚባለውን ነገርም ደግሞ ልክ እንደዚሁ በተፈጥሯችን አላህ ሱብሓነሁ ወተዓላ ሲፈጥረን ጀምሮ ሰጥቶናል። ስለዚህ በዛ ምክንያት ኢስላም ሙስሊም ተብሎ ይሰየማል። አንድ ሰው ሙስሊም ይባላል። በዚህም ምናልባት ማስረጃ ከፈለግሽ ቆይ ላውጣልሽ እና በማስረጃ አወራሻለሁ ሁሉንም ማለት ነው። ችግር የለውም። እሺ ሙስሊም ነበሩ ወይ ብቻ እሷን ፈልገው? አዎ እኮ ሙስሊም ማለት ምን ማለት ነው የሚለው መጀመሪያ ተረጅና ከዛ በኋላ እናወራለን። በሱረቱል አዕራፍ ምዕራፍ 7 ቁጥር 172 ላይ ጌታህም ከአደም ልጆች ከጀርቦቻቸው ዘሮቻቸውን ባወጣና ጌታችሁ አይደለሁምን ሲል በነፍሶቻቸው ላይ ባስመሰከራቸው ጊዜ የሆነውን አስታውስ ይላል። ይሄኛ ከመፈጠራችን በፊት በነፍስ ደረጃ አምላካችን አላህ መሆኑን ሁላችንም መስክረናል። ሱረቱል በቀራ ምዕራፍ 2 ቁጥር 138 ደግሞ የአላህን የተፈጥሮ መንክር ወይም እምነት አላህ ሱብሓነሁ ወተዓላ በተፈጥሮ ያጠመቀን እምነት ማለት ነው ያዙ። በመንክር ማለትም በማጥመቅም ከአላህ ይበልጥ ያማረ ማን ነው? ማንም የለም፣ ማንም የለም፣ እኛም ለእርሱ ብቻ ተገዢዎች ነን ይላል። ስለዚህ እኛ ስንወለድ ደግሞ በእስልምና ላይ አላህ ሱብሓነሁ ወተዓላ ራሱ አጥምቆ የፈጠረን አጥምቆ እንድንወለድ ያደረገን አምላክ ነው። ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ደግሞ ወደ እውነት ተዘንባ የሆነህን ፊትህን ለሃይማኖት ቀጥ አድርግ አለ። የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት አለ። ስለዚህ አላህ ሱብሓነሁ ወተዓላ ማንኛውንም ሰው የፈጠረው በአንዲት ሃይማኖት ላይ ነው። በዚች ሃይማኖት ላይ ከተፈጠርን በኋላ ግን ያ አልፊጥራ ይባላል። ከዚህ በኋላ ግን ቤተሰቦቻችን ወይ ክርስቲያን ወይ አይሁድ ወይ እሳት አምላኪ ወይ ጣዖት አምላኪ ያደርጉናል። ማንኛውም ሰው ሲወለድ ግን ሙስሊም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሲወለዱ ጀምረው ሙስሊም ናቸው። በተፈጥሮ እስልምና ላይ የኖሩ ናቸው። እስከ መች ድረስ? እስከ 40 ዓመታቸው ድረስ። በ40 ዓመታቸው ግን መልእክት መጥቶላቸዋል። ያ መልእክት ደግሞ ቁርአን ይባላል። ስለዚህ ከ40 ዓመታቸው በኋላ ኢስላሙ ሸርዒ የሚባለው ወይም የህግጋቱ እስልምና አድርግ አታድርግ የሚባል ነገር ያለው ጾም፣ ሰላት ምናምን ያለው ወደ ያኛውን እስልምና አግኝተዋል አውቀዋል ነው። ስለዚህ ማወቅ ከፈለግሽም ሰሂህ አልቡኻሪ ሐዲስ 3ኛው ሐዲስ ላይ ማግኘት ትችላለሽ። ከነብይነት በፊት ምን አይነት ሰው እንደነበሩ በደንብ ያስረዳል ማለት ነው። ስለዚህ አሁን ሐሳቡ ገባሽ? ተረዳሽ? ማንኛውም ሰው ሲወለድ ሙስሊም መሆኑ ትግራይ ኦኬ። እዛ ላይ ጥያቄ አለኝ። ማንኛውም ሰው ይቅርታና በጊዜ ላይ ትጠይቃለህ። ትግራይ አለሽ? ካለሽ ሚዩትሽን አንሽ። ሚዩትሽን አንሽ። ይሰማል? ይሰማያለሽ? እሺ። አይምታታም ወይ? የሁለቱን ነው የምልህ እኔ። በኋላ ተቀብለው ነው ወላ ነብይ መሐመድ ላይ ነው ያለው? አይ አሁን የመለስክላትን የሰማች አይመስለኝም። ሰምተሻል? አሁን የመለሰልሽ ሰማሽ አይደለም? ትግራይ እየሰማሁ ነው እንጂ እሷ ማለት የፈለገችው እስከ 40 ዓመታቸው አንተ መንፈስ ቅዱስ እያወረደልህ ነው የእሷን ሀሳብና ቃል። ቅድም ስለ ስቅለት ስትጠይቅ አትመልስም እንዴ? አሁን ለማለት የፈለገችው ትላለች። እየተገለጠልህ ነው። ትግራይ ቀጥይ ሀሳብሽን። የትኛው ፓርት እንደተምታታብሽ? እኔ የተምታታብኝማ አባትና እናቱ የነብዩ መሐመድ የእስልምና ተከታይ አልነበሩም ብለናል። ሳህ ጣዖት አምላኪ ናቸው ነበሩ ብለሃል። አስረድተህ። ጣዖት አምላኪ ናቸው አላልኩም። አንዴ ቆይ ጣዖት አምላኪ ናቸው ብዬሻለሁ። እሺ አውጣልኝ፣ ማስረጃ አውጣልኝ። ክርክር ምናምን ሳይሆን አስረዳኝ። መረዳት ፈልግ። እኔ እያስረዳሁሽ ያለሁት እየገባሽ አይደለም። በመጀመሪያ ስለ ቤተሰቦቻቸው አውርተሻል፣ ገብቶሻል ይስልሽ እሱን ትተባል። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናውራልሽ።
ታዲያ ምንድን ነው አሁን? ያንን ወይ ጨርሺ ወይ ደግሞ ስለ ነቢያችን እናውራ። አይምታታም ወይ ብዬ ነው እኮ ምንና ምን ነው የተምታታሉ? አባትና እናታቸው እንደዛ ከሆኑ ነግሬያለሁ እኮ። አሁን ለምሳሌ እኔ አባትና እናቴ ሙስሊም ከሆኑ ጣዖት አምላኪ ከሆኑ እንዴት እኔ እንደዚህ ይሆናለሁ እንምልህ? በኋላ ተቀብለው ነው እንዳልን እስኪ አስረዳኝ አንተ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ጣዖትን አምልከው አያውቁም። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ነው አባታቸው የሞተው፣ ወይ ሊወለዱ አካባቢ ወይ ከመወለዳቸው በፊት ሆነ ማወቅ የፈለግሽው ማለት ነው። በሶስተኛ ደረጃ ነቢያችን ገና በህፃንነታቸው ነው እናታቸው የሞቱት። በአራተኛ ደረጃ ነቢያችን በህይወት ዘመናቸው ሁሉ ጣዖትን አምልከው አያውቁም። የእናትና የአባታቸው ስራ የእናት የአባታቸው ነው፣ እሳቸው አይመለከታቸውም። ኦኬ አላህ Subhanahu Wa Ta'ala ግን ጠብቆ ነቢያችን ሰለላሁ ዐለይሂ ወሰለም ጣዖትን አምልከው አያውቁም። ልክ እንደ ኢብራሂም አለይሂ ሰላም ወይም እንደ አብርሃም ማለት ነው። አብርሃም የጣዖት ሻጭ ልጅ ቢሆንም ጣዖትን አምልከው አያውቅም። አሁንስ ገባሽ? እሺ ሊያዘው ችግር የለው። አልገባኝም ሳይረዳኝ ዝም ብዬ ሊያዘው። በቃ ካልገባሽ ያልገባሽን ፓርት አንስተሽ ይቺ ፓርት አልገባችኝም ብለሽ መጠየቅ ነው። ቆይቼ እጠይቃለሁ። ለሱ ለልጁ ነው የምልጠይቀው። በቃ ተይ። ሌላ ጥያቄ ያለሽ ትግራይ? የለኝም። ለሱ ልጠይቅ። ማንን ነው? የለም ማንን? ክርስቲያኑ እሱማ በመንፈስ ቅዱስ ተገልጾለታል እኮ። በቃ የልብሽን ስለሚያውቅ መመለስ አይፈልግም። ቅድም ሰማሽው አይደል እንዴ? ስትጠይቂ እኮ ዝም አለ ቁጭ ብሎ። አሁን ጥያቄ ሲሆን ነው እንደዚህ የሚሆነው። ስለዚህ ወደ አቤል ነው የምናልፈው። አቤል እያወራን ነበር ከአንተ ጋር። ሰላም እንዴት ነው? እኔ ቅድም ነው የገባሁት ሁሱን ለመጠየቅ ነበረ ስለ ህፃናት ሲያወራ፣ ለዛ ጥያቄ ለመጠየቅ ፈልጌ ነበረ ቅድም ካረሳው ካለው። አይ በሐሳቡ ዙሪያ ማውራት እንችላለን፣ ችግር የለውም። ነው ማለት እኔ በነገራችን ላይ ለክርክርም ሳይሆን እንደ አስተያየትም እንደ ጥያቄም ብቻ ነው ያለኝ። ምክንያቱም አሁን ለምሳሌ ቅድም አሁን ስለምሳሌ በተለየው ጥያቄ ላይ አንድ ስለ እስልምና አሁን ለምሳሌ እኔ ብጠይቅ አንተም የምትነግረኝ ከመጽሐፉ ያለውን የምታምነው ነው አይደል? እኔ ደግሞ ያልገባኝን ነው የምጠይቀው። ያንተን መልስ መስማት ብቻ ነው። ዲቤት ከሆነ ደግሞ እኔም የኔ ማስረጃ አንተም የራስህ ማስረጃ ይዘህ ነው የምንከራከረው። አሁን ለዚህ ነው ችግሩ። ከእስልምናም ጠያቂ ሲመጣ ከክርስትናም ጠያቂ ሲመጣ እኔ በጣም ማለት ያው እያለ ሁላችንም ቲክቶክን እየሰማ ነው፣ በሁሉም ቦታ ዙረን እያየ ነው። ስለሆነ እኔ በጣም ግራ እየገባኝ ያለው ይሄ ነው። ሁሉም የራሱን ብቻ ነው ይዞ እየሄደ ያለው። ምክንያቱም በቃ የራሱን እንድታምንለት ወይም እኔ እንድታምንልኝ ነገር ነው። ይሄ ነው በጣም ከባድ ነው። አቤላ ወደ ጥያቄ ተገባ። ጥሩ ነው ያነሳው ሀሳብ ትክክል ነው ምናምን፣ ግን አሁን ላይ ጊዜም ስለሌለን ወደ ጥያቄ ክርስትና ለምሳሌ ስለ ህፃናቶች ለምሳሌ ህፃናቶችን ክርስቶስ አይቀበላቸውም በክርስትና እያለ ቅድም ሁሱ ሲናገር ስለሰማ እንደዛ አላለም። ህፃናቶችን ክርስቶስ አይቀበላቸውም ሳይሆን እንደ ኦርቶዶክስ አስተምሮ የግብፅ ኦርቶዶክሳውያን ያላመነ ያልተጠመቀ አይድንም በሚለው መሰረት ህፃናቶችን ቢሆኑ አይድኑም ብለዋል። ያንን ሀሳብ ነው ያስቀመጠ። አንተ እንደሰማኸው ነው እኛም ይሰማል። ኦኬ እንደዛ ከሆነ ለምሳሌ አዎ፣ ምክንያቱም ህፃናቶችን ምን ያክል እንደሚያከብራቸው በእስልምናም ምክንያቱም ህፃናቶች በጣም ንጹህና የተቀደሱ ናቸው ሲል ስለሰማው በክርስትናም እንደዛ ነው የሚታመነው። ለዛ ነው እንዴት እንደዛ ሊል ይችላል የሚል ጥያቄ ነው ያለኝ እኔ። አይደለም በግብፅ ኦርቶዶክስ ብቻም አይደለም፣ በኢትዮጵያ ኦርቶዶክስ ተዋህዶም ሁለት አይነት ሀሳብ ነው ያለ። ራሳቸው መምህራኖች ሲናገሩም ህፃናቶች ይድናሉም የሚሉ አሉ፣ ይድናሉ ሳይሆን አይታወቅም ብለውም የሚፈርጁ አሉ፣ አይድኑም ብለውም ደግሞ በግልጽ የሚያወሩ አሉ ብለው ነው መምህራኖች የሚያስተምሩት። ምናልባት ቪዲዮ ካለ ኤላ ምናምን ቻናል ላይ ማምጣት ያደረገ ከቻልክ ማለት ይችላል። እሱ እያወራ ያለው ከዛ ጋር በተገናኘ ነው እንጂ
ህፃናቶችን ተዋቸው ወደ እኔ ይምጡ መንግስተ ሰማያት እንደነዚህ ላሉት ናችና ምናምን ስለሚለው ሀሳብ ስለዛ አይደለም። አንተ ከዛ ጋር ነው የተጋጨው። አይደለም እሱማ ትክክል ነው። እሱን እዛ ጋር ይጋጭብኝም። እሱም ስለገለጸው እዛ ውስጥ ይገባል ብዬ አላሰብኩም። እኔ ያሰብኩት ህፃናቶች ሳይጠመቁ ለምሳሌ ቢሞቱ የዛ አይነት ሐሳቤ ነው የሚያሰብኩት ያለው። አዎ፣ ስለዚህ ሳይጠመቁ ቢሞቱ ምንድነው የሚሆኑት? አቤል እስኪ ንገረኝ። ኦኬ፣ አሁን እሱ ለምሳሌ በክርስትና አስተምሮ ሳይጠመቁ መጠመቅ አለባቸው። ምክንያቱም ህመም ቢሰማው ለምሳሌ አንድ ህፃን ልጅ መጠመቅ አለበት ወይም መሄድ አለበት ወደ ቤተክርስቲያን ብሎ ነው ትምህርቱ ያለው። ገባ? ለዛ ነው አሁን ለምሳሌ ምን አለ መሰለህ፣ አንዳንድ ጊዜ አንድ ሰው ለምሳሌ ንስሐ የሚባል ነገር አለ አይደል? ታውቃለህ አይደል? ስለ ንስሐ አሁን ለምሳሌ አንድ ሰው ንስሐ ሳይገባ ቢሞት እንላለን አይደል? ለምሳሌ ልክ በመጨረሻው ሰዓት ሊሞት ሲል ንስሐ መግባት ቢፈልግ ግን ንስሐ ለመግባት አቅም ባይኖረው ቢናገር ሐሳብ ቢያስብና ለካህን ቢነግር እየሄደ ያለው የመንገድ ላይ ቢሞት ይሄ ሰው ኃጢአተኛ ነው ብለን አናስብም። ለዚህ ነው ከዛ አንጻር ነው ያየሁት ህፃናትንም ማለት ነው። ተረፈይ ከሆነ ትክክል። ገብቶኛል ሐሳብ። ያ እንዴት ነው ፍትሃዊ የሚሆነው? በዚህ ጉዳይ ነው ለምሳሌ አንድ ህፃን ተወለደ። የኦርቶዶክስን አመለካከት አውቀዋለሁ። ህፃናት ሆነው ለምሳሌ ከ40 ቀንና ከ80 ቀን በፊት የሚሞቱ ከመሰለ ወይ ህመም ካለባቸው ምናምን እንደዛ ተብሎ የሚሰጥ ኤክስኪውዝ እንዳለ አውቃለሁ። ገባ? እንደዛ ተብሎ የሚታሰብ ከሆነ ላይ ቀድመውን ቢጠመቁም ችግር እንደሌለው ምናምን ያስቀምጣሉ። ትልቁ ሀሳብ ማለት ነው። ግን ያ ሳይሆን ትልቁ ፖይንት ምን መሰለህ፣ ህፃናቶች አሉ የራሳቸው ምርጫ ፈቃድ የላቸውም። ከኦርቶዶክስ ውጭ ያሉ ሃይማኖት ያላቸው ልጆች አሉ። እነዛን ልጆች ለምሳሌ እኔ ልጅ በወልድ፣ እኔ ሙስሊም ነኝ፣ ልጅ በወልድ የእኔን ልጅ ከኔ እንዲፈጠር ያደረገው ማን ነው? እስኪ ንገረኝ። ማን ነው የፈጠረው ከኔ? አምላክ ነው የፈጠረው ሁሉንም። አሁን እሱ ላይ አይደለ ለምሳሌ ገብቶኛል ሀሳብ ጥያቄ ብትሰማው በደንብ እሺ። ጥሩ አምላክ ነው የፈጠረው፣ ከኔ እንዲወለድ አድርጎ አምላክ ነው የፈጠረው። ከዛ ይህ ልጅ በህፃንነቱ ቢሞት ወይም በ3 በ4 ዓመቱ ቢሞት ይሄ ልጅ የት ነው መግቢያው? ማለትም በክርስትና አስተምሮ ይሄ እኮ ኃጢአተኛ ሳይሆን ይሄ እኮ ምክንያቱም የማያምን ልጅ ነው። ኦልሬዲ እኮ እኔ አሁን ይህ ልጅ ምንድነው ስለ ልጁ ነው የጠየቁና ትክክል ጥያቄው ገብቶኛል። ለምሳሌ አሁን አንተ ቅድም እንዳልከው ሁለት አይነት አካሄድ አለ የሚባል ነገር አለ። እሱ የራሳቸው ግምት ነው፣ ምንም ስላላስቀመጠ ማለት ነው። ባልተጻፈ ነገር ደግሞ ልታነብ አንችልም ማለት አሁን እኔ አሁን ከሃዲ ነኝ፣ በኢየሱስ ክርስቶስ አምላክነት አላምንም፣ በጥምቀቱም በስቅለቱም አላምንም። ስለዚህ አሁን የኔ ልጅ ህፃን የሆነው የኔ ልጅ ቢሞት ምንድነው የሚሆነው የሚለውን ነገር እሱን ነው እንድትነግረኝ የፈለኩት። ትክክል ተረድቻለሁ እኮ አሁን እኔ ይኸውልህ ስላልተጻፈ ያንን ነገር እንደዚህ ነው። ለዚህ ነው በሁለት ይላሉ ማይሉም የምንለው። ግን አንተ አሁን ደግሞ የምትመልስልኝ መልስ ደግሞ እኔ የማውቀው አንተ አሁን የኔ ልጅ ለምሳሌ ስለዚህ መልሱን አላቅም በሚለው እንያዘው ያንተን እንዳልከራከረን ማለት ነው። ኦኬ እና በቃ ጠይቅሽ መጠይቅ ለዚህ ነው አሁን አንተ ለምሳሌ የምትመልስልኝ አሁን በዚህ ጉዳይ ላይ የምትመልስልኝ አሁን መሰለህ መልሱንም አሁን አንተ መልሱን እኔ ይሄ ነው ብዬ አልጠይቅም። ስለ ህፃናት ለምሳሌ የማልጠይቅህ ለምንድን ነው? ስለ ሙስሊም ህፃን፣ ምክንያቱም ህፃን ልጅ ሲወለድ ሙስሊም ነው ብለህ ታምናለህ። ገባህ አይደል? ጥምቀት የለም በእኛ ከየትኛውም ሃይማኖት ቤተሰብ የተወለደው ልጅ ግን ሙስሊም ነው። አዎ ለዛ ነው አሁን ለምሳሌ አሁን እንደዛ ከሆነ ለምሳሌ ቅድም በተነሳው ለምሳሌ ነብዩ መሐመድ ለምሳሌ እስላም ናቸው አይደለ? መነበሩ አይደል? ወደ ሸሪዓ ስላልመጡ የተለመደ አማርኛ ስለሆነ አማርኛህን ላስተካክለውና ሙስሊም ነው የሚባለው አማርኛ እሺ። አይ ስልህ ሙስሊም ነው አሁን እስላም ናቸው ስትል ላይክ ኢስላም ሲባል ሃይማኖቱ ነው እንጂ አማኙ አይደለም። ትክክል። እኔም እኮ እንደዛ ነው። እኔ አልወጣም ከነ ትክክል። አሁን እየተረዳኝ ከሆነ ተረድቻለሁ። በቃ እኔ አሁን ልል የፈለኩት የማያይዘው ስለ ነብዩ መሐመድ ልጠይቅ ሳይሆን
አሁን እኔ እያልኩኝ ያለሁት መጀመሪያ ሙስሊም ነበሩ። አሁን ልክ ቁርአን ሲወርድላቸው እስልምናንም ማስተማር እስልምናንም ትእዛዙን እየተቀበለው በአላህ መንገድ መመራት ጀመሩ አይደለ? እንደዛ ስለሆነ ሸርዒ ይባላል። አሁን ሁለተኛው ሸርዒ ህግጋት ያለበት ትክክል። አሁን በሸሪዓ መመራትና ሳይመሩ ነበሩ። ህጉ ላይ ሲገቡ ግን ትክክለኛ እስልምናን ሙሉ ለሙሉ ተቀብለዋል ማለት ነው። ለምሳሌ ቅድም አብርሃምም መጀመሪያ በትክክለኛው መንገድ እየሄደ ቤተሰቦቹ ሌላ ያምልኩ፣ እሱ ግን አይመለከተ። ልክ እንደዛ አሁን ቅድም ስለተነሳ ነው በዛ ርዕስ ላይ የሄድኩበት እና ግን አሁን በዛን ሰዓት ሳያምኑ በፊት ያንን የሸሪዓውን ህግ ሳያምኑ ቢሞቱስ ምንድን ነው የሚሆኑት ነው? ያው ሙስሊም ናቸው። አሁን ለምሳሌ ነቢያችንን ሰለላሁ ዐለይሂ ወሰለም እዚህ ጋር እናውጣቸውና ምክንያቱም አንድ ጠቅለል ያለ አይዲዮሎጂ ልስጥህ፣ አሪፍ ስለሆነ ያነሳው ጥያቄ። እሳቸውን አውጥተን በቃ የሆነ ሰው በተፈጥሮ ላይ አለ፣ እስልምናንም አልተቀበለም፣ ክርስቲያንም አይሁድም አልሆንም፣ ሰው ይህ ሰው ቢሞት ምንድነው የሚሆነው በሚለው እናንሳው። ማለት እንደዛ ቢሆን የተሻለ ነው ብዬ ስለማስብ ነው አይደል? እንደ አቤላ ይመቸኛል። እኔ ልክ ነው ቅድም ስላነሳ ነው ስለተነሳ ብዬ እንጂ እኔ ምንም አንድ ቦታ ላይ ችክ ማለት አልፈልግም። አዎ ትክክል። አይ ሐሳቡ ቆንጆ ሐሳብና ሌላ ሃይማኖት ላይ የሌላ ሐሳብ ስለሆነ ነው የምነግርህ። ጥያቄህን ትንሽ ሰፋ ላድርገውና ለሌሎችም ትምህርት እንዲሆን አንዳንድ ሰዎች ይኖራሉ። ለምሳሌ በገጠር ላይ የሚኖሩ አካባቢ ላይ የሚኖሩ ሰዎች ይኖራሉ፣ ጫካ ውስጥ የሚኖሩ ይኖራሉና ብዙ አይነት ሰዎች አሉ። ኢቭን ጣዖት አምላኪ ሊሆኑ ይችላሉ። ግን ትክክለኛውና እውነተኛው ሃይማኖት የቱ እንደሆነ አምላክ ገና አልተገለጸላቸውም፣ አላወቁም፣ መልእክት እነሱ ጋር አልደረሰም። ስለዚህ እነዚህ ሰዎች ፍርዳቸው በትንሣኤ ቀን ላይ ምንድን ነው የሚሆነው የሚለው ሀሳብ ቢነሳ ላይክ የአቤል ሀሳብ ሲጠቀለል ማለት ነው። እና ደግሞ ትንሽ ሰፋ ሲል ሀሳቡ ሎጂካል ለማድረግ ስንሞክር አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? በሱራ 17 ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ የተመራ ሰው የሚመራው ለራሱ ብቻ ነው፣ የተሳሳተም ሰው የሚሳሳተው ጉዳቱ በእርሷ ላይ ነው፣ ተሸካሚም ነፍስ የሌላይቱን ኃጢአት አትሸከምም ካለ በኋላ መልእክተኛንም እስከምንልክ ድረስ የምንቀጣ አይደለንም ማለት። ስለዚህ አላህ አንድን ሰው ኢስላማዊ መልእክት ማለትም ሸሪዓዊን መልእክት ሳያደርሰው በፊት በሚሰራው ስራ በሚያደርገው ነገር አጠቃላይ ጣዖት አምላክ የሚሆን ምንም ይሁን አይቀጣም ማለት ነው። እስልምናን የሚያደርሰው ሰው እስካላገኘ ድረስ መልእክት እስካልተላከ እስካልተደረሰ ድረስ። ታዲያ ማለት ግን ጀነት ይገባል ማለት ነው ሲባል ነው። እንደዛማ ከሆነ አምላክ ፍትሃዊ አይሆንም። ለምንድነው ፍትሃዊ የሚሆን? ማለትም የሆነ ሰው መልእክቱ አልደረሰውም ጀነት ይገባል፣ እኔ ጋር ግን መልእክቱ ደርሶ ያው እንደማስተባበል እያወቀ መልእክቱን አደረሰኝ፣ ከዛ አስተባበልኩ ገሃነም ገባው፣ ለምን እንደሱ ሳያደርሰኝ አልቀረም ብዬ መጠየቅ እችላለሁ። ስለዚህ ጀነት ነው ወይስ ጀሃነም ነው የሚገቡት? ነው አይደለም፣ ከሁለቱም አይገቡም። ፈተና ነው የሚፈተኑት። ሙስነድ አህመድ ላይ ሐዲስ 16301 ላይ ስለ አራት አይነት ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ። ፎር ካይንድስ ኦፍ ፒፕል ኦን ዘ ዴይ ኦፍ ሪዘረክሽን ብለው በትንሣኤ ቀን ላይ አራት አይነት ሰዎች አሉ። አንደኛው መስማት የተሳነው ሰው ነው። መስማት የተሳነው ሰው ነው፣ ምንም ነገር መስማት አይችልም። ስለዚህ አሁን የምልክት ቋንቋ የሚባል አለ፣ ግን የምልክት ቋንቋ እንኳ ባይኖር መልእክቱ አልደረሰውም ማለት ነው። ሁለተኛው ደግሞ እብድ ሰው ነው፣ በአእምሮ በሽተኛ ነው። ሶስተኛው ሽማግሌ ሰው ነው። አራተኛው ደግሞ ከሁለት ነቢያቶች መካከል የሞተ ወይም ደግሞ እስልምና እሱ ጋር ሳይደርስ በፊት የሞተ ሰው ማለት ነው። እስልምና እሱ ጋር የሆነ አካል መጥቶ ሳያደርስለት በፊት የሞተ ሰው። ታዲያ ይህ መስማት የተሳነው ሰው ለምንድን ነው ያላመንክብኝ ብሎ አላህ ሱብሓነሁ ወተዓላ ይጠይቀዋል። በሚጠይቀው ሰዓት ምንድን ነው የሚመልሰው? እስልምና በእኔ ዘመን መጥቶ ነበር፣ መልእክተኞች ተልከው ነበር፣ መልእክቱ እኔ ጋር ደርሶ ነበር፣ ግን መስማት አልችልም፣ ምንም ነገር መስማት የምችል ሰው አይደለሁም፣ አልነበርኩም ይላል። ከዛ አብዱ ሰውዬ ደግሞ ይጠየቃል። ለምንድን ነው አንተ ያላመንክብኝ ብሎ አላህ ሲጠይቀው አሁንም ምክንያታዊ ነው። አብዱ ሰውዬም ምክንያት ይሰጣል። እስልምና መጥቶ ነበር በእኔ ጊዜ፣ ግን ያው ህፃናቶች ቆሻሻ ይደፉብኝ ነበር እያለ ይመልሳል። ማለት ከአቅሌ አይደለሁም ማለት ነው። የሶስተኛው ሰው ደግሞ ይህ ሽማግሌ የነበረው ሰው ለምንድን ነው አንተ ያልሰለምክ ተብሎ ሲጠየቅ እስልምና በእኔ ዘመን መጥቶ ነበር፣ ልገነዘብ የምችልበት የእውቀት ደረጃ ላይ አልነበርኩም ብሎ ይመልሳል። አሁን እነዚህ ሁሉ ምክንያታዊ ናቸው። አራተኛው ሰው ከዚህ እስልምና እሱ ጋር ከመድረሱ በፊት ማለት ነው የሚሞተው፣ ይሄ አራተኛው ሰው የሞተው አላህ Subhanahu Wa Ta'ala ሲጠይቀው፣ አሁን ይህን ሰው በተመለከተ ነው እያወራን ያለን እኔና አቤል። አላህ Subhanahu Wa Ta'ala ሲጠይቀው ምን ይላል? እንዴ እኔ ጋር እኮ ምንም አይነት መልእክተኛ አልመጣልኝም።
እኔ ጋር የመጣ ምንም አይነት መልእክተኛ የለም። ታዲያ እንዳላምንም እንዳልክድም መጀመሪያ መልእክተኛ ሊደርሰኝ ይገባል፣ እኔ ጋር መልእክቱ ሊደርሰኝ ይገባል፣ ሸሪዓዊው ህግ እኔ ጋር ሊመጣ ይገባል ብሎ ይጠይቃል። ስለዚህ እነዚህ አራት ሰዎች ፍርድም ሽልማትም ሳይሆን የሚሰጣቸው ሁሉም ማለትም አላህ Subhanahu Wa Ta'ala ሲናገር በቁርአን ላይ الذي خلق الموت والحياة ليبلوكم أيكم أحسن عملا የትኛው ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሊፈትናችሁ ሞትንና ህይወትን ፈጠረ ነው ያለ። ስለዚህ እዚህ ጋር ያለ ሰው የተባለው ፍጥረት መጀመሪያ ሲመጣ ለፈተና ነው የመጣው ማለት ነው። እኛ እንደምንፈተነው ሁሉ እነሱም ደግሞ ራሱን ያስተዋውቃቸዋል፣ አምላካቸውን ያውቃሉ። መልእክተኛ እዛው የትንሣኤ ቀን ላይ ላክላቸውና ፈተና ይፈተናሉ። ያን ፈተና የሚያልፉ ሰዎች ኦኬ ምድር ላይ ቢኖሩም ማለፍ የሚችሉ ሰዎች ነበሩ። እነዛን ሰዎች ወደ ጀነት ሲገቡ በዛ ፈተና የሚወድቁ ሰዎች ደግሞ ምድር ላይ ቢኖሩም መውደቃቸው ስለማይቀር ተመሳሳይ ነገር ስለሆነ እነዛ ደግሞ ወደ ጀሃነም ይገባሉ። እንደዚህ አይነት ፍርድ ይሰጣል። እንደ ኢስላም አስተምህሮ ይሄ ነው ያለው። ግን በተመሳሳይ ክርስትና ምን ይላል በዚህ በኩል ብያ ቤል ልጠይቅ። መጀመሪያ እዚህ ላይ ማንሳት የምትፈልገው ሀሳብ ካለ አንሳና ከዛ ደግሞ ክርስትናስ በዚህ በኩል ምን ይላል የሚለውን ነገር ትነግረናለህ ማለት ነው። በጣም ራይ ብዙም እዚህ እንትኑ የማታዊ እውቀቱ የለኝም በነገራችን ላይ እውነት ለመናገር ግን አንተ ያብራራህበት መንገድ በጣም ጥሩ ነገር ነው። ግን እዛ ላይ ጥያቄ ያለኝ በክርስትናም ለምሳሌ ይሄን ያክል እውቀቱ ባይኖረኝም አሁን ያልካቸው የጠቀስካቸው ነገሮች በጣም ግልጽ ናቸው። ምክንያቱም አንድ ሰው አእምሮ አቅል የሌለውና ምንም ተደራሽነት የሌለው እንደገና መስማት የማይችል እነዚህ በግልጽ የተቀመጡ ስለሆነ በክርስትናም እነዚህ ነገሮች እንደዚህ ሆናል። እሱን ነው አሁን እኛ ማወቅ የምንፈልገው። አንድ ነገር ልንገርህና ቤላ 8-9 ዓመት በላይክ ከእምነቱ ውጭ ሁኜ ቆይቻለሁ። አሁን እኔ ለምሳሌ በዛ ሰዓት ውስጥ የ80 አሐዱንም 66ቱንም ለማንበብ ሞክሬያለሁ። ስለነዚህ አይነት ሰዎች ወይም ደግሞ መልእክት ስላልደረሳቸው ሰዎች የሚያወራ ነገር ነው አንብቤ አላውቅም። ስቲል እስካሁን እየጠየቅኩ ነው። እስካሁን ድረስ ምንም ያገኙት ነገር የለም። መልእክት ስላልደረሳቸው ለምሳሌ አማዞን ጫካ ላይ የሚኖሩ የሆኑ ሰዎች ቢኖሩ እግዚአብሔር ከሞቱ በኋላ ቢጠይቃቸው ላይክ ኢየሱስ ክርስቶስ በእኔ ያመነ ይድናል፣ በእኔ ያላመነ ግን አሁኑኑ ተፈርዶበታል ብሎ ባስቀመጠው መሰረት አምነሃል ወይስ አላመንክም ሲባል እንዳላምንም እንዳልክድም መልእክት አልደረሰኝም ቢል ምንድነው የሚሰጠው ሪዝን ወይም ምንድነው የሚሆነው ይህ ሰው የሚለው ነገር ምንም የተቀመጠ ነገር የለም። መልእክት ስላልደረሳቸው ሰዎች ማለት ነው። እኔ በማውቀው ልክ ነው ማለት አለ ካልክ ማስረጃን ከፍተህ አሁን እኮ በቀላሉ ምን አለ መሰለህ ትክክል እንደዛ አለ። ግን አሁን ለዛ ነው እኮ ሂዱና በሁሉም ቦታ አስተምሩ የተባለበት ምክንያቱም እሱ ነው። አሁን ለምሳሌ አማዞንን ታውቀዋለህ። ለምሳሌ አንተ አማዞን የሚባል ቦታ ምንም ክርስትና ሙስልምናም ወይ እንደሌለ ታውቃለህ። እዛ ቦታ መሄድ እንደምትችል ደግሞ ታውቃለህ። እንዲሁ በሎጂክ ስመልስልህ ማለት ነው። ለምሳሌ መጽሐፉን አንብበዋል። ኦኬ እኔው አሁን የማድረስ ግዴታ አለብን ወይ ከሆነ አዎ በእስልምና ምክር ማድረስ አለብን። ግን እንደዛ ሆኖ አሁን ለምሳሌ አንድ ምሳሌ ልስጥህና ቤላ በቅርቡ የተገኙ ሰዎች አሉ አማዞን ጫካ ውስጥ ያመልኩ የነበሩት አይሮፕላን ነው። አይሮፕላን ሲያዩ ትልቅ የሆነ እንስሳ መስሏቸው ይሄ ግዙፍ ኃይል ብለው ስለሚያስቡ አይሮፕላን በላይ ሲበር ስለሚያዩት እሱን ነበር የሚያመልኩ የነበሩት ማለት ነው። እነዚህ ትራይቦች በጣም ብዙ አመታት ኑረዋል፣ ተዋልደዋል ምናምን። እስልምናም ክርስትናም በዘራቸው አይታወቅም። ላይክ የነቢያት መልእክት እነሱ ጋር አልደረሰም። ስለዚህ እነዚህ ሰዎች ጋር አሁን አንተ ማድረስ አለብህ በሚለው እስማማለሁ ከአንተ ጋር። ማንኛውም ሰው ማድረስ አለበት። ግን ያልደረሳቸው ሰዎችስ ነው ይሄ ጥያቄው እንጂ ማድረስ አለበት ወይስ የለበትም የሚለው ሳይሆን ያልደረሳቸው ሰዎች ምንድን ነው የሚሆኑት ነው። ላይ ግልጽ ያለ ነገር ካለ ብናቀው እሱን ለመመለስ አልችልም። መጀመሪያም ለክርክርም ስላልሆነ እኔም አንተና እኔ ልጠይቅህ የነበረውም አሁን አንተ ባለው ለምሳሌ ከበፊት እስልምና ብትቀበልም በእስልምና ህይወት ላይ ላልተመላለሰ ሰው ነው አሁን እየጠየቅኩም ያለሁት። አዎ ጠይቅ። አሁን ችግር የለውም። ያንተም በቃ አለፍኩት። እንግዲህ በዚህ ዙሪያ መመለስ አልችልም ካለኩ የሆነ ሰው የግድ ለዛ ነው ትክክል። እኔ አሁን ካነሳሁት ሀሳብ ላይ ግን ጥያቄ ካለ ጥያቄ መቀጠል ይችላል። አዎ እኔ አሁን እያልኩኝ ያለሁት ጥያቄ እስልምና ለምሳሌ እስልምና አሁን አንተ የሙስሊም ልጅ ነህ ግን በእስልምና ውስጥ አልተመላለስክም። የክርስቲያን ልጅ ሆኜ በክርስትና ህይወት ላይ አልተመላለስኩም።
እየሰማሁ ነው ግን አልተገብርም። እነዛ ላይ ነው አሁን ለምሳሌ እኔ ጥያቄ እየጠየኩኝ ያለሁት አሁን አንተ በዚህ አሁን በመጣው ማለት ነው። አዲስ ጥያቄ ነው። የመጀመሪያውን ኦልሬዲ መልሰልኛል። አዎ አንድ ሰው ሙስሊም የሚባል ራሱ ምን ማለት ነው? አሁን በእስልምና ውስጥ አልመላለስም ካለ የሆነ ሰው አልመላለስም ሲል ላይክ ማይሰግድ ከሆነ ለምሳሌ ስግደት የሙስሊሞችና ኩፍር መካከል ወይም በክህደት መካከል ያለች መለያ ናት። አንድ ሙስሊምና አንድን ከሃዲ የምትለይባት መንገድ ሰላት ነው። ስለዚህ ይህ ሰውዬ የምርስ አማኝ ነው ይባላል የሚለው ራሱን የቻለ ጥያቄ ነው። ገባ? እንደ እስልምና ስመልስልህ ግን ላይክ ሁሉንም አይሰራም ወይ አያውቅም ከሆነ አላህ Subhanahu Wa Ta'ala ባለማወቅ ላይ አይጠይቀውም። አቅም የለውም ከሆነ ደግሞ አላህ Subhanahu Wa Ta'ala አሁንም ሱረቱል በቀራ ምዕራፍ 2 ቁጥር 286 ላይ አላህ ነፍስን ከችሎታዋ በላይ አያስገድዳትም ይላል። ለእርሷ የሰራቸው አላት በእርሷም ላይ ያፈራቸው ኃጢአት አለባት ይላል። አሁን አለማወቅም ካልሆነ አለመቻልም ካልሆነ እያወቀ ከሆነ የሚያስተባብለው ይህ ምን ማለት ነው? ሙስሊም የሚለው ስያሜ ራሱ አይገባውም ነው። ለምን? ሙስሊም ማለት ለአንዱ አምላክ መታዘዝ መገዛት ነው። ስለዚህ ይህ ሰው እየታዘዘ እየተገዛ አይደለም። ሰው እንዴት ነው ሙስሊም የምንለው ነው? አለማወቅ ከሆነ ግን አለማወቅ የሚባለው ኡዙር ቢልጃህል የሚባል ነገር አለ። በአለማወቅ ላይ የሚሰጥ ምክንያት እነዛ ምክንያቶች ይሰጡታል። በትክክል ላይ ያንንማ መለስ እኮ መጀመሪያ ስለማያውቁ ሰዎች ስለማይሰሙ ብለን ስለመለስ ነው። እኔ በማወቅና ለምሳሌ የራሱ የግሉ ድክመት ለምሳሌ በአለም ላይ ሲመላለስ የሚያጋጥሙ ድክመቶች ላይ ነው እንጂ ያንማ እነዛ እኮ መጀመሪያ ተቀምጧል። አሁን አንተ እንዳልከው ድክመት ሲባል ለምሳሌ ቻለውን ያክል ያደርጋል፣ ግን ኃጢአት ላይ ደግሞ የሚወድቅ ሰው ነው። እንደዚህ አይነት ሰው ከሆነ አንድ በእስልምና ሃይማኖት ውስጥ ሆኖ ይሰግዳል ምናምን፣ ግን ደግሞ ኃጢአት ላይ ይወድቃል። የዚህ አይነት ሰዎች የውመል ቂያማ ላይ ወይም በትንሳኤ ቀን ላይ ሲመጡ አላህ Subhanahu Wa Ta'ala ላይክ አሁን የሰው ሀቅ ካለባቸው የሰው ሀቅ በእስልምና ሀቅ የሚባል አስተምህሮ አለ። ያንተ ሀቅ አለ፣ የቤተሰብ አለ፣ የሰው አለ፣ የሚስት አለ፣ የፈጣሪ ሀቅ አለ። በፈጣሪ ሀቅ ላይ ከሆነ አላህ Subhanahu Wa Ta'ala ይቅር ሊላቸው ይችላል፣ ጥፋታቸውን ማለት ነው። ግን የሰው ሀቅ ከሆነ ለምሳሌ ገንዘብ ጋር የተገናኘ ከሆነ ያ ተበዳዩ አካል ገንዘቡ ተወስዶበታልና ይከሳል፣ መክሰሱ አይቀርም። አላህ ያንን ተበዳዩን አካል ፍትህ ሳይሰጥ ይሄኛውን ይቅር ብያለሁ አይለውም በዳዩ ማለት ነው። ስለዚህ እንዴት ነው የሚሆነው? ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንዳስቀመጡት በመልካም ስራው ይከፍለዋል። ማለትም አንተ መልካም ስራ ካለ እና የሆነን ሰው ንብረት ወስደህ ከሆነ ያንተ መልካም ስራ እሱ በመውሰድ የንብረቱን ያክል ያጠፋህበትን ያክል ማለት ነው በመውሰድ ይካሳል ነው። መልካም ስራ ከሌለህ ደግሞ ካለው ኃጢአት ላይ ወደ አንተ በመውሰድ አሁንም ንብረቱን ያጠፋህበትን ያክል ይካሳል ነው። ግን እነዚህ ሰዎች ምንድነው የሚሆኑት መጨረሻቸው ከተባለ እንደዚህ እንኳን ሆነው ለጀሃነም የሚገቡ ከሆኑ ምንድነው የሚሆኑት ከተባለ አላህ Subhanahu Wa Ta'ala ፍትሃዊ ስለሆነ ያጠፉትን ያክል ቀጥቶ ወደ ጀነት ይመለሳሉ። የሆነ ሰው ሰርቆ ከሆነ የሰረቀውን ያክል ብቻ ነው የሚቀጣው። ከዛ ውጭ ሌላ ቅጣት አይደራረም። ዘላለማዊ እሳት የሚባል ነገር የለም። የሆነ ሰው ገሎም ሊሆን ይችላል ምናምን እንደዚህ አይነት ነገራቶችን የሚሰራ ከሆነ ያጠፉትን ያክል ይቀጡና አሁን ሰው መግደል ሲባል የሶስት ሀቅ ነው ያለበት። አንደኛ የሰውየው አለበት፣ ሁለተኛ የፈጣሪ ሀቅ አለበት፣ ሶስተኛ ደግሞ ሊረዳቸው የሚችሉ ቤተሰቦች አሉ የሰውየው። የነዚህ ሶስት አካላት ሀቅ ነው ያለበት ሰውየው። የሶስቱንም ነው የሚወጣ ማለት ነው። ስለዚህ ያንን ያክል ተቀጥቶ ወይ ወደ ጀነት ይመለሳል። አላህ ደግሞ የራሱ ሀቅ ላይ ያለ ከሆነ ምህረትን ያደርግለታል፣ ይምረዋል አላህ ካለ ማለት ነው። ስለዚህ በእኛ እምነት እንዴት ነው? በአጭሩ ስነግርህ አንድ ሰው ያጠፋውን ያክል ብቻ ነው የሚቀጣው። ከዛ በኋላ ወደ ጀነት ይመለሳል። ይህ ነው አስተምሯችን። አቤል ኦኬ፣ አመሰግናለሁ። ሁሱን አስተያየትም ሳልሰጠው ድምፁን አጠፋ። በቃ የጠየቅኩህን መልሰህልኝ የሰማ ይመስለኛል። ኦልሬዲ አስተያየት ነበረኝ አድርስልኝ ማለት ምን መሰለህ? እኔ አስተያየት በጣም ብዙ ነገር አዳምጣለሁ እሱ የሚያስተምራቸው ትምህርቶችን፣ ግን አንዳንዴ በብስጭትም ይሁን በምናምን የሚያስተላልፋቸው መልእክቶች አንዳንዶቹ ጥሩ አይደሉም። ማለት እረዳለሁ ማለት ብዙ ሰው ያው ሲመጣ በቃ ያንተ የራሱን በቃ እዛ እንዴት ነው አሸንፋለሁ ብሎ ይምጣ አላቅም፣ ግን በቃ እንዲህ ነው ምናምን ብሎ የሚመጣ እየተነገረውም የእሱን ብቻ ነው መናገር የሚፈልግ መስማት ጆሮ የሌለው ሰው በጣም ብዙ ሰው ስለሆነ ጆሮ የለንም ብዙዎቻችን እና
አንድ እምነት ለምሳሌ እኔ ክርስቲያን ሆኜ ክርስትና እምነት ተከታይ ነኝ። በቃ የኔን አስተምሮ ስጠይቀኝ አስተምሮዬን ከነገርኩ መቀበል ነው። በቃ ገብቷል አይደለ? ይሄ ነው። አዎ በምን ትክክል ይሁንም አይሁንም እስልምና ለምሳሌ አልነገርከኝ፣ በቃ እኔ አንተ ያለን አስተምሮ በመጽሐፍ አስደግፈ እስከ አስተማርከኝ ድረስ እቀበላለሁ። ምክንያቱም አዎ ይሄ ነው ብዬ ግን ከዛ ወጥቶ የሆነ አንዳንድ ቃል እየተመዘዘ ብሽሽቅ የሚመስሉ ነገሮች ሲተላለፉ ትንሽ ይደብራል። ለዛ ነው እንደዚህ አይነት አስተያየት ነው መስጠት የምፈልገው። ብዙ ቦታ እስልምና ላይም ብቻ ሳይ ክርስትናም የተለያዩ ቦታ ሳይ እንደዚህ ባይኖሩ እነዛን ለመመለስ ሲባል ሌላውን ለምሳሌ እኔ ሙስሊም ወንድሜን አስቀይም ይችላል። ምክንያቱም አንተ ጋር አሁን ለምሳሌ ብጋጭ እንዲህ አይደለም ብል ብዙ የምናስቀይማቸው ነገሮች አሉና ያ ከብዙ ነገር ስለሚነካካ ባይሆን ጥሩ ነው ብዬ ነው። አቤላ እናመሰግናለን ለአስተያየቱም። ጥሩ አስተያየት ነው የሰጠህ። ግን አንድ ማወቅ ያለብህ አንደኛ አሁን የሆነ ቤት የንጽጽር ቤት ሲሆን ሰውየው አነጻጽሮ የሚጠይቅ ከሆነ አነጻጽሬ ነው የምመልስልህ። ለምሳሌ እኔን አሁን ስጠይቀኝ መጀመሪያ እያነጻጸርክ አይነት ስለተረዳው ወደ ክርስትና እንትን ለማለት ሞከርኩ። ገዛ ግን ሳይ ኖርማሊ መጠየቅ ብቻ ስለሆነ የምትፈልገው ጥያቄም ብቻ አስተናግዳለሁ ማለት ነው። ያ ችግር የለውም። ከኛ ካለ ነው እዚህ ቲክቶክ ላይ ካለ ነው ሰዎች ደግሞ እኔ እሱ ላይ ኮምፕሌን የሚያቀርብ ሰው ትንሽ ይገርመኛል ለእኔ ፐርሰናሊ። ምክንያቱም ከሁላችን ብቸኛው ታጋሽ ሰው እሱ ስለሆነ ማለት ነው። እኛ አስተያየት የምሰጠው እሱ ላይ ለዛ ነው። እኔም እኮ አስተያየት የምሰጠው እኮ ለምሳሌ ተሳዳቢ ምናምን ከሆነ እኮ እሱ ልማዱ ነው ብለህ ታልፋለህ እኮ። ምንም አስተያየት አትሰጥም። ለምን ብትጠይቀውም ይሰድብሃል። ገብቶሃል አይደለ? ለዚህ ነው አንተ የሚያስቀይም ሰው ጋር አስተያየት አትሰጥም። አስተያየት መስጠት አትችልም። ሀሳብ ገብቶኛልና ሌላ እንደ ተጨማሪ ደግሞ ማየት ያለብህ መሰለህ ላይክ ሁሱም እኔም ብዙዎቻችን እዚህ 3 ዓመት በላይ የቆየን እኔ ሳልመጣ በፊት ራሱ ሁሱን በዩቲዩብም ሪከርዶች ምናምን አይ ነበረ። ያ ማለት ምን ማለት መሰለህ ልምድ የሚባል ነገር አለ የምታካብተው እና እስካሁን ሲገቡ ከነበሩ ሰዎች ውስጥ ካስተዋልክ አብዛኞቹም መስማት የሚፈልጉ ሳይሆን ሀሳባቸውን ብቻ ማውራት የሚፈልጉ የነበሩት የተወሰኑ ሰዎች ማለት ነው። አሁን መጨረሻ አካባቢ እንደዛ አይነት ሰዎች ከዚህ በፊት ባለ ተሳትፏቸው ስለምናውቃቸው እነሱ ሲገቡ በእንደዚህ አይነት መንገድ አይደለም የምናስተናግዳቸው። ኦኬ የሆነ ጥያቄ ከተነሳ ምን ላይ ቁመህ ነው ብዬ ልጠይቀው እችላለሁ። ለምን ልጁን ስለማውቀው። አይ አዳዲስ ሰው ከሆነ ደግሞ እንደ አዲስ ሰው እናስተናግደዋለን። አሁን ቅድም ሙሉ ቀን የሚባል የመጣው ምናምን ዮናስ በሚል ስም ይዞር ነው፣ ሜላት በሚል ስም ይዞራል። ብዙ የምናውቃቸው ሰዎች ናቸው፣ አዲስ ሰዎች አይደሉም። እና ላይክ ድምፃቸውን ስንሰማው ገና ማንነታቸውን እናውቃለን። ከዛ አንጻር እኛ እንደዚህ አይነት ነገራቶችን እናወራለን። ለአስተያየቱ በጣም እናመሰግናለን አቤላ። ሁሱም የሰማህ ይመስለኛል። እንግዲህ ማስተካከል ያለብን ነገር ካለ ኢንሻአላህ እናስተካክላለን። ወንድሞች አስተያየትህን ሄደህ እንድታስቀምጥ እንጠይቃለን። መልካም አመሰግናለሁ። እኔ ዮሐ እኛም እናመሰግናለን አቤላ። ዮሐ አለ ኦኬ አለ። እስኪ አንድ ደቂቃ ታውቀኝ ሰረን ይላውራ። ይቅርታ ኢትዮጵያ እኔ እኮ እንትና መስለሽኝ ነው። ማን ነበር ትግራይ የምትራድ መስለሽኝ እንትና አልኩ። ቀጥይ ቤተ እሺ ሙስሊም ማለት ምን ማለት ነው ማወቅ ስለፈለኩ ነው። ትግራይ ነው ግን ከየት ቤተ እምነት ነሽ? ማን ብዬ ላውራሽ? ክርስቲያን በሚለው እሺ ሙስሊም እና ኢስላም የሁለቱ የቃላት ማለት ነው። ይለያያል። ለምሳሌ ክርስትናና ክርስቲያን ሲባል ክርስትና ሲባል ሃይማኖቱ ነው የሚነሳው፣ ክርስቲያን ሲባል ደግሞ አማኝ ነው። ልክ እንደዛው ማለት ነው። ሙስሊምና ኢስላም የሚለው ይለያያል። ኢስላም ማለት የሃይማኖቱ መጠሪያ ነው፣ ሙስሊም ደግሞ የአማኙ መጠሪያ ነው። ወደ ትርጓሜው ስንገባ ኢስላም ማለት ላይክ አስለመ፣ ታዘዘ፣ ተገዛ፣ እጅ ሰጠ ከሚል የመጣ ነው። ሁሉም መነሻ ቃላቸው ደግሞ ሰላም የሚለው ነው። ላይክ ስለዚህ አንድ አካል ለአላህ ስብሐነሁ ወተዓላ በመታዘዝ በመገዛት እጅ በመስጠት የሚገኝን ሰላም እኛ ኢስላም ብለን እንጠራዋለን። ትርጉሙ አጠቃላይ ስንቀላቅለው ማለት ነው፣ ወይም ደግሞ ስናዋህደው ለአላህ በመገዛት የሚገኝ ሰላም ነው። ሰው አላህን መገዛትና መታዘዝ ኢስላም ይባላል። አላህን የሚገዛው የሚታዘዘው አካል ደግሞ ያ ሰላሙን የሚያገኘው አካል ማለት ነው ሙስሊም ተብሎ ይጠራል። ስለዚህ ኢስላም ማለት ለአንድ አምላክ መታዘዝ እጅ መስጠት ነው።
ሙስሊም ማለት ደግሞ ለዛ የሚታዘዝ እጅ የሚሰጥ ማለት ነው። ትርጉሙ እንደዛ ነው። ይህ ስያሜው ኢትዮጵያ። እሺ እንደዛ ከሆነ ግን ሌላ ቦታ በሌላ ትርጓሜ ስለሰማሁ ነው እና እኔም የሚመስለኝ እንደዚህ ነበረ፣ እስላም ሰላም እንደሆነ ማለት እንደዛ ነው ማስብ የነበረ እና ሌላ ቦታ ስሰማ እንዴት ነው ይሄ መጠየቅ አለብኝ ብዬ መጣሁ። ለዛ ነው እንዳልኩሽ የስሙ መነሻ ሁለት ሰላም ከሚለው ነው የሚነሳው። ግን ኢስላም ሲባል ላይ ሃይማኖታዊ ትርጉሙ ምንድነው? ለአላህ መታዘዝ እጅ መስጠት ማለት ነው። ሶ ከቃሉ መሰረት አንጻር ደግሞ ሲመጣ ላይ አስለመ፣ ተገዛ፣ ታዘዘ፣ እጅ ሰጠ ነው። ሰላም የሚለው ቃል ደግሞ ዋና ምንጩ ማለትም ምንድነው የሚባለው መሰለሽ? ሩት ኦፍ ወርዱ የመጀመሪያው ፓርት ነው። ሶ ለአላህ በመታዘዝ በመገዛትና እጅ በመስጠት የሚገኝ ሰላም ነው። ጥሬ ትርጉሙን ስንወስደው ኢስላም የሚለውን መታዘዝ መገዛት ማለት ነው። እሺ ኢትዮጵያ ሰላም አይደለም የሚሉ ሰዎችን ከሰማሽ መታዘዝ መገዛት ነው እያሉ እንደሆነ ተረጅ። እሺ እና መሐመድ እንዴት ማለት መሐመድ ነብዩ እንዴት እኛ መጽሐፍ ላይ ሊኖር አልቻለም? ከኢየሱስ ኋላ ነው የመጣው። እስኪ ሎጂካል ሆነሽ አስቢውና እኔ ለምንድን ነው መጽሐፍ ቅዱስ ላይ የሌለው እስኪ ንገሪኝ። ወይም ደግሞ ታዩና መጽሐፍ ቅዱስ ላይ እኔ ለምንድን ነው የኢትዮጵያ ታሪክ ውስጥ ያልገባሁት? ላይክ ስለ አፄ ቴዎድሮስ ሲወራ ለምንድን ነው እኔ ያልነበርኩት የሌለሁት? ኢትዮጵያ የአፄ ቴዎድሮስ የህይወት ታሪክ ላይ ለምንድን ነው ፒኬ ታላቁ አብርሃም የሚባል ተብሎ ያልተወራው? ኢትዮጵያ አለሽ? እሺ የሰማሽ ከሆነ በአጭሩ እኔ ስላልነበርኩ ነው። የዛሬ 200 ዓመት በፊት እኔ አልነበርኩም። ስለዚህ ለምንድን ነው ስለኔ የሚወራው? እኔ በሌለውበት ጊዜ ገና ባልተወለድኩበት ለምንድን ነው ስለኔ የሚነገረው? ስለ አፄ ቴዎድሮስ ሲወራ ለምንድን ነው ስለኔ የሚነገረው? በዛ ታሪክ አልነበርኩ በዛ ጊዜ። ይሄ ሎጂካል ሆነሽ እንድታስቢው ነው። የሆነ አካል እሱ ከመወለዱ በፊት የነበሩ መጽሐፎች ላይ ለምን አልተጠቀሰም ተብሎ አይወራም። ከመሰረቱ ስላልነበረ ማለት ነው ያ አካል። ይሄ ሎጂካል ሆነን ስናየው ነው። ትንቢት ጋር በተገናኘ ከሆነ ጥያቄሽ ግን በትንቢት ዙሪያ ላይ ብዙ ወንድሞች የሚሰሩ አሉ። አሁን ላይ እነሱ ስለሌሉ በዛ ዙሪያ አላወራሽም። ለአንቺ ግን መሰረታዊ እንዲሆንሽ ለወደፊቱም ማለት ነው። ለምሳሌ ኢየሱስ የሚል ስም በብሉይ ኪዳን አታይም፣ የለም። ለምን? ኢየሱስ ራሱ ስላልነበረ። ግን መሲሁ ይመጣል ተብሎ ላይክ ሰለሞን መሲህ በተባለበት አውድ ብዙ ጊዜ መሲህ ተብሎ ይነሳሉ ማለት ነው። ስለ ኢሳያስ ከኢሳያስ በፊት የነበሩ መጽሐፎች ላይ አታገኙም። ሙሴ ስለ አብርሃም የዘገበው ከአብርሃም በኋላ የመጣ ሰው ስለሆነ ነው። ስለ ሙሴ ግን አብርሃም አልተናገረም። ለምን? ከአብርሃም በኋላ ነው ሙሴ የመጣ። አብርሃም ስለ ሙሴ ሊያወራ አይችልም። እና እንደዚህ ሎጂካል ብትሆኑ ጥሩ ነው። መጽሐፍ ቅዱስ የተጻፈው ነቢያችን ሰለላሁ ዐለይሂ ወሰለም ከመወለዳቸው ከ200 ዓመት በፊት ነው። ቢያንስ ኮዴክሶች የተጠናቀቁት ማለት ነው። እሺ ኢትዮጵያ እሺ ጥያቄ ያለሽ ወይስ ወደ ሌላ ሰው እንላለን? ሌላ አንድ ጥያቄ። እሺ አብርሃም እንዴት ማለት ሙስሊም ነው ትላላችሁ? እንዴት ሙስሊም ነኝ ብለዋል ወይስ እንዴት? ሙስሊም ማለት ቅድም እንዳልኩሽ ለአንድ አምላክ መታዘዝ መገዛት ነው። አላህ ሱብሓነሁ ወተዓላ ኢብራሂም ዓለይሂ ሰላምን ታዘዝ ባለው ጊዜ አስለምቱ ሊረቢል ዓለሚን ብሏል። ለዓለማት ጌታ ታዘዝኳል። ስለዚህ አብርሃም ለዓለማት ጌታ የታዘዘ በልጁ ውርድ ላይ እንኳን አምላክን በህልሙ አይቶ የታዘዘ ታዛዥ የነበረ ሰው ነበር። ያ ታዛዥ የሚለው ቃል በአረብኛ ምን ተብሎ ይጠራል? ሙስሊም ተብሎ ይጠራል። ኦኬ። ስለዚህ ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊመን ወማ ካነ ሚነል ሙሽሪኪን አለ ሱረቱል ኢምራን ምዕራፍ 3 ቁጥር 67 ላይ ኢብራሂም ይሁዳዊም ክርስቲያንም አልነበርም። ክርስቲያን የሚለው ክርስቶሳውያን ከሚለው የመጣ ነው ከኢየሱስ ክርስቶስ በኋላ። ይሁዳዊ የሚለውም ደግሞ ከይሁዳ ከያዕቆብ ልጅ ይሁዳ በኋላ ወይም ደግሞ ከሙሴ ምሪት በኋላ የመጣ ስም ነው። ሁለት ትርጉም ስላለው ማለት ነው። ኢስላም እና ሙስሊም የሚለው ግን በቃሉ ትርጓሜ መሰረት የመጣ ስም እንጂ መሐመዳዊ ተብሎ አልተቀመጠም። አሁን እዚህ ጋር አብርሃም መሐመዳዊ ነው የሚል ቃል የለም። ሙስሊም ነበረ ነው።
ሙስሊም ማለት ምን ማለት ነው? ለአምላክ የታዘዘ የተገዛ ሰው ነበረ፣ ታዛዥ ነበረ። ስለዚህ ሲናገር ሱረቱል በቀራ ምዕራፍ 2 ላይ ቁጥር 130 ጀምሮ እስከ 131 ከኢብራሂምም ሕግጋት ነፍሱን ያቄለ ሰው ካልሆነ በስተቀር የሚያፈገፍግ ማን ነው? ማንም የለም። በቅርቢቱም ዓለም በእርግጥ መረጥ ነው፣ በመጨረሻይቱም ዓለም እርሱ ከመልካሞቹ ነው አለ። ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። ጌታው ለእርሱ ታዘዝ ባለው ጊዜ መረጠው፣ ለዓለማት ጌታ ታዘዝኩ አለ። አስለምቱ ነው የሚለው። አስለምቱ ማለት ታዘዝኩ ማለት ነው። ስለዚህ ለዓለማት ጌታ የታዘዘ ነበረ። ለአንዱ አምላክ የታዘዘ አካል ደግሞ ሙስሊም ተብሎ ይጠራል ማለት ነው። እሺ ኢትዮጵያ ስለ አብርሃም ደግሞ ኑዛዜውን ተመለከተም ሱረቱል በቀራ ምዕራፍ 2 ቁጥር 132 ላይ በእርሷም በሕግጋቲቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ሙስሊሞች ማለት ለዚሁ ለአንዱ አምላክ ታዛዦች ሆናችሁ እንጂ አትሙቱ ማለት ነው። ኢስላም ነው ሙስሊም ነው እንጂ የምንለው እኛ መሐመዳዊ የሚባል ነገር የለም። መሐመዳዊ ቢባል አብርሃም ትክክል ነሽ። እንዴት አብርሃም መሐመዳዊ ሊባል ይችላል ታያለሽ? ሰለላሁ ዐለይሂ ወሰለም ግን ሙስሊም ትጠይቃለሽ። ዮሐ እንዴ? እሺ ኢትዮጵያ ጨረሽ? ወደ ሌላ ሰው ልለፍ። እሺ አካውንቴን ሌላ ጊዜ ደግሞ ጠይቃለሁ። አካውንቴ ሪፖርት ተደርጎብኛል። ኮፒ ሊንክ እያደረጋችሁልኝ። እሺ በራሴ ላይቭ ማታ ማታ ከፍት ነበር፣ እየገቡ አይደለም። ሰሞኑን በገባም አይታይም ለሌሎች ሰዎች። ኮፒ ሊንክ እያደረጋችሁ ፎሎ ያላረጋችሁም ደግሞ ፎሎ እያደረጋችሁ እዚህ ጋር ያለው ረመዳንንም ጨምሮ ማለት ነው። ኢንሻአላህ የሁሱንም ቤት ኮፒ ሊንክ አድርጉ። ዮሃ ከየት ቤተ እምነት ነህ? ዮሃ ሰላም ፒቲ እንዴት ነህ? አለሁልህ። ሰላም ነው እግዚአብሔር ይመስገን። እኔ ክርስቲያን ነኝ። ጥያቄ አለ ወይስ ልጠይቅ? ነበር ጥያቄ ይቻላል? ትችላለህ ማለት እሱን ካወቅ ነው ምን ችግር? ኦኬ ግን እንትን አጭር መልስ መመለስ ትችላለህ ማለት እውነት የሆነ እውነት ወይም ሐሰት የሆነ ሐሰት ብቻ በማለት ከዚያም ወደ የምትሄድበት ማብራሪያ ምናምን ትቀጥላለህ። መጀመሪያው አለ ወይም የለም በሚለው ብቻ መልሰህ ማለት ነው። ዮሃ ስምህ ማን ነው? እውነት ሐሰት? ዮሃ ስምህ ማን ነው? እውነት ሐሰት? አጠያቂ ትክክል አይደለም እንደዚህ ከጠየቀኝ። በቃ ስለዚህ ሁሉም ጥያቄዎች እውነት ሐሰት የሚባል መልስ የላቸውም። እሺ እንደ ጥያቄው ወይ እውነት ሐሰት ወይ ምላሽ እንሰጣለን። ጥያቄውን እውነት ሐሰት የሚሆን አድርጌ ነው የምጠይቅልህ ማስቀምጥልህ ማለት ነው። በዛ መልኩ ከሆነ ብዬ ነው እንጂ በየደፈና አይደለም ጠይቅህ። መልሱን እኔ ነኝ የምወስነው። ገባ? ካልሆነ አንተ ጥያቄው መልሱን እያወቅህ ከሆነ የምትጠይቀኝ ለምን ትጠይቀኛለህ? አትጠይቀኝ መልሱን። ጥያቄው ያ ቁርአን ላይ በተደጋጋሚ ሙስሊሞች ናቸው እንጂ አትሙት ይላል። የአብርሃም ሙስሊም ነበር ይላል። ሐዋርያቶች ሙስሊም ነበሩ ይላል በተደጋጋሚ። ነብዩም እኔ የመጀመሪያ ሙስሊም ነኝ ያለበትን ምክንያት አስረድታችኋል፣ ችግር የለውም። ነገር ግን ከቁርአንም ሌላ ከቁርአንና ከሐዲስ ሌላ ማለት ነብዩ ወይም ነብይ ከመሆኑ በፊት በተለያየ መጽሐፍቶች ከመሆኑ በፊት ማለት ነው እስልምና እንደነበረ ወይ ነቢያቶች ሙስሊም እንደነበሩ ማሳየት ትችላላችሁ ከመጽሐፍ ከማንኛውም መጽሐፍ? ሙስሊም የምትለው አረብኛውን ስያሜ ነው ወይስ ኮንሴፕቱን ነው ሀሳቡን ነው? አይ ነው ነቢያቶች ሙስሊም እንደነበሩ እኮ ነቢያቶች ሙስሊም። አሁን ስለሷ ኢስላምና ሙስሊም ማለት ምን ማለት እንደሆነ ሳብራራላት ሰምታል። ሀሳቡን በተመለከተ እሱ ገልጦኛል። ሀሳቡን በተመለከተ ሙስሊም ማለት ለግዛት ማለት ነው፣ ለአንድ አምላክ እጅ መስጠት ማለት ነው ብላችኋል። እንደዛ ደግሞ ለምሳሌ እኔ ክርስቲያን ነኝ ለክርስቶስ ሁሉ ነገሬን አስገዛለሁ። ስለዚህ ሙስሊም ሊባል አልችልም። እኔ ለክርስቶስ እገዛለሁ ስላልኩኝ ማለት ነው አይደል? አዎ ትክክል። አንተ ሙስሊም አትባልም። ስለዚህ አሁን እኔ እሺ ቦላ አስገባ እንዴ። እሺ አሁን እኔ ምንድነው እያልኩ ያለሁት መሰለ ዮሃ ከተረዳ
ላይክ ኮንሴፕቱን ከሆነ ለአንድ አምላክ ለአላህ ሱብሓነሁ ወተዓላ መገዛት፣ ለአንድ አምላክ ለሁሉም ፈጣሪ መገዛት ኮንሴፕቱን ከሆነ የምትለኝ እኮ ላሳይህ እኮ ነው እንደፈለግ። ለምሳሌ አብርሃም ለአንዱ ፈጣሪ ታዟል ወይስ አልታዘዘም? ታዛዥ ነበር ወይስ አልነበር? ያ ለአንዱ ፈጣሪ ለእግዚአብሔር ይታዘዝ ነበር። በቃ ያ ስያሜ ሙስሊም ይባላል። እሱ ደግሞ መታዘዝ ደግሞ ኢስላም ይባላል። አብርሃም 3% አንድ አካል የሚል እምነት ነው የነበረው። የአብርሃም እምነት ስላሴን ነበር አብርሃም ሲሰብክ የነበረው። ለምሳሌ አብርሃምን ተውና ዳዊት የምትወስደው ለምሳሌ ክርስቶስን ጌታዬ ብሎ ይጠራዋል። የክርስቶስን ስቅለት ሞት ይናገራል። ይሄ ዳዊት ደግሞ ለአንድ አምላክ እንደሚገዛ ታምናለህ። ይሄ ሰው ታዲያ ሙስሊም ነው ዳዊት ምን ማለት እንችላለን? እኔ የማውቀው ዳዊት ክርስቶስ እንደማይገደል ረዥም ዓመት እንደሚኖር መናገሩን ነው። ላሳይ እሱን አውቀዋለሁ። አይ እሱ አይደለም ዋናው ፖይንቴ። ነገር ግን ምን ላይ ለምሳሌ ታወቀው። ስለዚህ አሁን ዋናው ፖይንቴ ምንድነው ስትል አሁን በመጀመሪያ ሻመት ውስጥ ተግባለ እንጂ አትሞትም የሚለው መረጃ ነው አይደል? ጠቅስልኝ አንተ ብላችሁ ያዝልሃል የሚለው እሱ ፓርት ነው። አንድ ነገር ግልጽ ያለ ነገር ላውራህና ከዛ ሀሳብን ትቀጥላለሽ። አንዴ ቆይ። በመጀመሪያ የነቢያቶችን መጽሐፍ በተመለከተ ከሆነ ማንኛውም ሰው መጥቶ ነቢያቶች ሙስሊም ለመኖራቸው ከነቢያቶች መጽሐፍ ማስረጃ ስጠኝ የሚል ማንኛውም አካል ካለ የነቢያቶች መጽሐፍ ኤግዚስት አያደርግም። ስለዚህ መጀመሪያ የነቢያቶችን መጽሐፍ ያምጣና የነቢያት መጽሐፍ መሆኑን በማስረጃ ያስቀምጥና ከዛ ውስጥ ሙስሊም የሚል ቃል አውጥተን እንሰጠዋለን። ለእኔ ግን አጭሩ ምላሽ ምንድን ነው? የነቢያቶች መጽሐፍ የለም ነው። አብርሃም ሙስሊም እንደነበረ ከአብርሃም መጽሐፍ አሳይ ከተባለ አንደኛ አብርሃም የህይወት ታሪኩን አልጻፈም፣ ጽፏል ብለን አናምንም። ሁለተኛ ደግሞ አብርሃም የጻፈው መጽሐፍ ኢቭን ኤግዚስት ሊያደርግ የሚችል እንኳን አልነበረም ነው። ለምን ሲባል በድሮ ጊዜ ታይፒንግ ይሄ ፒዲኤፍ የለም፣ ምንም ነገር የለም። በቃ ያለው ወይ በቆዳ በቅጠል ምናምን በአጥንት በድንጋይ ላይ ምናምን እንደዚህ መጽሐፍ ነው። እነዚህ ነገራቶች ደግሞ ከጊዜ በኋላ አንደኛ የሚጽፉበት ቀለምም የሚጠፋ አይነት ነው። ስለዚህ ምንም አይነት ኤቪደንስ የለንም የነቢያት መጽሐፍ ለማለት የሆነ መጽሐፍ ተይዞ ይህ መጽሐፍ የገሌ የሚባለው ነብይ ነው ለማለት ምንም አይነት ኤቪደንስ በዚህ ዘመን ላይ የለም። ስለዚህ በአጭሩ ስመልስ ነቢያቶች ከሆነ የነቢያቶች መጽሐፎች የሉም ነው እያልኩ ያሉት። ይህ አጭሩ ነው። ሁለተኛ ኢስላምና ሙስሊም የሚለውን ቃሉን በተመለከተ ከሆነ ደግሞ እየጠየከኝ ያለው ቃሉ አረብኛ ነው። ስለዚህ አረብኛ ላይ ላይክ ትርጓሜ ሰጥቼ ልነግርህ እችላለሁ ሙስሊም ማለት እንደሆነ። ኦኬ ሻሳንቺ ኦኬ ከምን መጽሐፍ የምታሳየኝ? መጀመሪያ መረጃ እንጥቀስልኝ ከየት እንደምታሳየኝ። እኔ ከባይብል አሳያለሁ። ከምን አይነት ባይብል? ከምን አይነት መጽሐፍ ቅዱስ? ከየትኛው ስትል ለምሳሌ አሁን ባይብል ሀብ ላይ ስለዚህ አንተ እየመረጥክ ነው። ምንድነው የምትፈልግ? ንገረኝ የምትፈልገውን። ችግር የለውም ከምትፈልገው። ወደ ምን ቋንቋ ነው የምተረጉመው? ባይብል ሀብ ችግር የለውም። የምትፈልገውን ንገረኝና ከምትፈልገው ነገር ልስጥህ፣ ወይም ደግሞ በምትፈልገው ነገር ምላሽ ልስጥህ። ከአንተ በምትፈልገው ማለት ነው። እኔ የምፈልገው ነቢያቶች ሙስሊም እንደነበሩ ከነቢዩ በፊት ማሳየት ነው፣ ከማንኛውም ማስረጃ ይሆን። ነገር ግን ከማንኛውም ማስረጃማ አልቀበልም አልክ እኮ አንተ። አሁን እኮ አልቀበልም። ከማንኛውም ችግር የለም። አይ ነው እሱ ካፑ ነው ችግሬ ካፑ ነው። ለምሳሌ አንተ አማርኛ መጽሐፍ ቅዱስ ላይ ያለውን ወደ ዕብራይስጥ ባይብል ሀብ ላይ ከምተረጉም ወይም ወደ ሌላ ቋንቋ ባይብል ሀብ ላይ ከምተረጉም ራሱን የዕብራይስጡን መጽሐፍ ክፈተውና ከዛ ላይ ያሳይ። ቋንቋ አልገባኝም። ወደ ዕብራይስጥ ከምትተረጉም ስትል አልገባኝም። ለምሳሌ እንዴት ነው የምታደርገው? እንዴት ነው የምታሳየኝ? እስኪ ንገሪኝ ባጭ። ይሰማል? ፒኪ አልሰማሁም ነበር። ሰው መጥቶብኝ ነበር። ምን አልከኝ? እንዴት ነው የምታሳየኝ መረጃውን? ባይብል ሀብ ምን አስገባ? ውጭ ላይ መረጃውን ማሳየት አትችልም? አልችልም። የለም ውጭ ላይ መረጃ። ባይብል ሀብ ላይ ምን አለ? እዛ የተለየ ነገር ማብራሪያ አለ። ባይብል ሀብ ላይ የተቀመጠ ምን ማለት እንደሆነ በቋንቋችን ሐኒፍ ተብሎም እንደዚሁም ደግሞ ሙስሊም ተብሎም ማብራሪያ ተቀምጧል። ኦኬ፣ ስለዚህ መጽሐፍ ቅዱስ ላይ ሙስሊም የሚል ቃል ነው የምታሳየኝ ማለት ነው።
ባይብል ሀብ ላይ ያሳያለሁ ሙስሊም የሚል ቃል ነው እያልኩ ያለሁት። በመጀመሪያ ዮሐ እስኪ እኮ ባይብል እኮ በቅርብ የመጣ ነው አይደል እንዴ? ከነቢዩ በፊት አልነበረም አይደል? ባይብል በቅርብ የተሰራ ሀብት ነው አይደል? ለምሳሌ መጽሐፍ ቅዱስ ብትለኝ ከነቢዩ በፊት የነበረ መጽሐፍ ነው አይደል? እኔ ከመጽሐፍ ቅዱስ ታሳይ ይቀበላለሁ፣ ችግር የለውም። ዮሐ ቆይ አንዴ አንተ ምንድን ነው መመሪያ ዮሐ? ወደ እኔ ጥያቄ ለምን ትገባለህ? ማለት ስልኪ ባትሪ መመሪያ ንገረኝ። ችግር የለውም መመሪያ ንገረኝ። ምንድን ነው መመሪያ ብዬን የጠየኩህ? በአንተ እንትን ወደዚህ ጥያቄ ውስጥ ሳፋ የምታደርግልኝ ከሆነ በኋላ እንደምታስገባኝ እሺ ቃል ግባልኝ። ለምንድን ነው በኋላ ማስገባ? አሁን እኮ አለ ዮሐ ሲጀመር ሊኖር ይችላለሁ። አሁን እኔ የምልህ ምንድን ነው መመሪያ ዮሐ? መጽሐፍ ቅዱስ ከመጽሐፍ ቅዱስ ውጭ ስለ ክርስትናም ስለ ስላሴ እስኪ ከመጽሐፍ ቅዱስ ውጭ ልታሳይ ትችላለህ? ከዛ ውጭ ስኔ መጠየቅ አለብኝ? ያንተን ጥያቄ አጥፍተህብኛል። እንግዲህ እሺ እንደዛ ካልክ ለምሳሌ ክርስቶስ ተሰቅሏል ብሎ የሚያምን የስላሴ አማኞች አሉ። እሱ ደግሞ ከተለያዩ መጽሐፍቶች ቢያንስ ከ4 ያላነሰ የታሪክ ማስረጃ ክርስቶስ እንደተሰቀለ አሳያለሁ። በክርስቶስ እንደሚመለክ አሳያለሁ። በክርስቶስ ጊዜ በአንደኛው ክፍለ ዘመን በአንደኛው ነው በሁለተኛው ክፍለ ዘመን ለአንደኛው ክፍለ ዘመን እያወራሁ አይደለም ዮሐ፣ እንዴ ስማኝ፣ እየሰማሽ አሁን አንተ እየጠየቀኝ ያለኸው ከነቢያችን ሰለላሁ ዐለይሂ ወሰለም በፊት እንጂ በነቢያችን ሰለላሁ ዐለይሂ ወሰለም ዘመንም አይደለም፣ ከሳቸው በኋላ በመጀመሪያ ፈረስት ሂጅራ አመትም አይደለም እየጠየቀኝ ያለኸው አይደል ዮሐ? ያ በነብዩ ዘመን ራሱ አሳየኝ። በነብዩ ዘመን ነብዩ ከ30 ዓመቱ በፊት በ30 ዓመቱ ነብዩ ሙስሊም ነው። ለምንድን ነው ከዚህ በፊት የምትለኝ? እኔም እኮ እሱን እኮ እየጠየቅኩ ያለሁት ከነብዩ በኋላማ ራሱ የጻፈው ቁርአን ስላለ ማለት ነው። በአላህ ምክንያት የጻፈው ቁርአን ስላለ ኢየሱስ እንደሚመለክ እያዳመጥከኝ አይደለም ዮሐ? ዝም ብለህ የምታወራ ከሆነ ከኔ ጋር መቀጠል አትችልም። እንደዚህ የምትቀጥለው ጥሩ። በኢየሱስ ክርስቶስ ዘመን ክርስቲያን እንደነበረ ማስረጃ ስጠኝ። እኔ አሁን ወደኋላ ወደፊት አይደለም፣ በኢየሱስ ክርስቶስ ዘመን ክርስቲያን የሚለው ቃል እንደነበረ ኢቭን ኢየሱስ ክርስቶስ እንደሰበከው ከኢየሱስ ይደርሳል ወይ? ክርስቲያን የሚለው ቃል ኢየሱስ ጋር ይደርሳል ወይ? ይህን ማስረጃ መስጠት መጀመሪያ ክርስቲያን የተባሉት በመጀመሪያ በአንጾኪያ ቤተክርስቲያን ነው። ክርስቶስ ክርስቲያን ይመስላል። ስለዚህ በኢየሱስ ዘመን ማስረጃ የለም አይደል? በክርስቶስ ዘመን ክርስቲያን የሚለውን ስያሜ አልያዙም። ነገር ግን የክርስቶስ ደቀ መዛሙርት መሆናቸው ነው ስያሜ የነበራቸው በዛ ጊዜ። ስለዚህ ክርስትና የሚባለው ሃይማኖት በኢየሱስ ክርስቶስ ዘመን አልነበረም። እንደሱ ስትል እምነት ክርስትና ባለው እምነት ስትል ስያሜውን እንጂ ያልያዙት እምነቱን ሙሉ በሙሉ ይዘዋል። ለምሳሌ እኔ በክርስቶስ ስቅለት አምናለሁ፣ በክርስቶስ አምላክነት አምናለሁ፣ በስላሴ አምናለሁ። አሁን አንተ ጥያቄውን እኮ እየመለስከው ነው አንተ ራስህ። እኔ አሁን እያልኩ የነበርኩት ምንድን ነው ተርሚኖሎጂውን ከሆነ ተርሚኖሎጂው የለም አልኩ እኮ ከመሰረቱ። ኦኬ ኮንሴፕቱን ከሆነ ለምሳሌ ኮንሴፕቱን አንተን ብጠይቅ ምንም የምታመጣው ነገር የለም። ስላሴ የሚባለውን ኮንሴፕት በተመለከተ ከኢየሱስ ክርስቶስ መወለድ በፊት ምንድን ነው የምታመጣው? ላይክ አይሁዳውያን ያምኑ ነበር ከግሪካውያን ውጪ ብሉይ ኪዳንን አመጣላለሁ ከክርስቶስ መወለድ በፊት ችግር የለውም እሱን። ስለዚህ እናወራለን ማለት ነው በዛሬ አይደለም ከኢየሱስ ክርስቶስ በፊትም ከኢየሱስ ክርስቶስ በኋላም እንደዛ መሆን ስለማይችል አሁን አንተ ያልተረዳው ነገር ምንድን ነው? እኛን ስጠይቅ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት እያልክ ነው። አንተ ግን በኢየሱስ ዘመን እንኳን የሚደርስ ክርስትና የሚባል ሃይማኖት የለም፣ ተርሚኖሎጂውን ማለት ነው። እኔን ደግሞ ስጠይቀኝ አንዴ ዮሐ፣ ኧረ በፈጣሪ ቃሉን ስያሜውን ሳይሆን አስተምሮቱን ኮንሴፕቱን ነው የምፈልገው ካልከኝ እኮ ራስህ መልሰዋል። ኮንሴፕቱ ጋር በተገናኘ አልመለስከውም። ቅድም ስጠይቅህ አብርሃም ለአንዱ አምላክ ይታዘዝ ነበር፣ ይገዛ ነበር ወይ፣ ተገዢ ታዛዥ ነበር ወይ ብዬ ስጠይቅህ አልመለስከውም። ይገዛ ነበር ብያለሁ። ነገር ግን እኔም እገዛለሁ አብርሃም ብቻ አይደለም። እኔም ስለምገዛ ሙስሊም አብርሃም ሙስሊም ካልክ አንተ ለስላሴ ነው የምትገዛ። አብርሃም ለስላሴ ይገዛ ነበረ። ለስላሴን ነበር የሚያመልክ በአካል 3 በመለኮት 1። ያ ለምሳሌ ነቢያቶችን እኮ ነገር ያለው ነቢያቶች የሚያምኑት ምንድነው? ክርስቶስ እንደሚሰቀል የሚያምን በብዛት ሙስሊም አይሆንም አይደል? ክርስቶስ ስለመሰቀሉማ ዩኒታሪያኖችም ያምናሉ። ዮሐ ቆይ አንዴ፣ ክርስቶስ ስለመሰቀሉማ ዩኒታሪያኖችም የይሖዋ ምስክሮችም ኦንሊ ጂሰሶችም ያምናሉ። እሱን አልጠየቅኩም። እኔ እየጠየቅኩ ያለው ስላሴ በመለኮት 1 በአምላክ 1 በአካል 3 የሚባለውን ኮንሴፕት የሚያምኑ አካላቶች ወይም ደግሞ ነቢያት ወይም አብርሃምን ብለሃል። በአብርሃም ዘመን ሲጀምር ስለ አብርሃም ታሪክ የሚያወራ እስኪ በአብርሃም ጊዜ ማስረጃ ልሰጥ ትችላለህ? ወይም ከሙሴ በፊት
ኦኬ ለምሳሌ በአብርሃም ጊዜ ዘፍጥረት 18 ልጠቅስልህ እችላለሁ። ዘፍጥረት ላይ በጣም ብዙ መረጃ ልጠቅስልህ እችላለሁ። ሙሴን የጻፈው እሱ የሙሴና አብርሃም አንድ ባንድ እናያለን። አሁን እግዚአብሔር ነብዬ 2% ነው ስልኬ። በኋላም ታስገባኝ ከሆነ በዚህ ጉዳይም ሆነ በሌላ ጉዳይ በሰፊው እናወራበታለን። አሁን ግን ማጭር በኋላ እንትወውና አሁን አጭር አድርገህ መልስልኝ። ሙሴ ከጻፈው መጽሐፍ ውጪ ከሙሴ በፊት ስለ አብርሃም የሚያወራ መጽሐፍ አለ? ማስረጃ አለ? ሙሴ በፊት ስለ አብርሃም የሚያወራ መጽሐፍ አለ ወይ? ማስረጃ አለ ወይ? አብርሃም የሚባል ሰው እንኳን ለመኖሩ ስለ እምነቱ ተወውና ሙሴና አብርሃም የስንት ዓመት ሙሴና አብርሃም የስንት ዓመት በቃ ያ ነው ችግር። ስለዚህ እኔ ስለ ሙሴ ማን ጠየቀ? ስለ ሙሴ እኮ ያልጠየቅኩም አይደል? ለአብርሃም ለምን እግዚአብሔር ከታች ጽፋለሁ ልታስገቡኝ? እሺ በዚህ ጉዳይ በሰፊው እናወራበት መሰለኝ። እኔም ፎሎ አድርገኝና ምናልባት ከዚህ ከሌለው አድርጌያለሁ። በቃ ጥሩ። ስለዚህ ስከፍት መምጣት ትችላለህ እና ከሙሴ በፊት አብርሃምን የሰበከ ሰው ካለ ታሳይና። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እኛን ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ሙስሊም እና ኢስላም የሚባል ነገር ለመኖሩ ትላላችሁ። እናንተ እኮ ክርስቶስ መሰረተው ብላችሁ የምታምኑት በክርስቶስ ዘመን ራሱ ክርስትና የሚባል ነገር እኮ የለም። ከሱ በፊት እኮ አይደለም የምንጠይቃችሁ፣ በክርስቶስ ዘመን አይዲዮሎጂውን እናንተ ጋር ሲመጣ እንደዛ ሳይሆን አይዲዮሎጂው ራሱ የለም ነው። አንድ መለኮት ሶስት አካል የሚባል አይዲዮሎጂ የትኛውም ነቢይ አልሰበክም። ታዲያ ለምንድን ነው መስታወት ቤት ውስጥ የታጠረ ቤት ውስጥ ቁጭ ብላችሁ ድንጋይ የምትወረውሩት? እናንተ ጋር ድንጋዩ ሲመለስ እኮ ሙሉ በሙሉ ነው የሚፈራርሰው። እናንተም በኃይለኛው ነው የሚጎዳት። ግን በዛ አድርጋችሁ አትቀጥሉ ነው ስማርቷ። እሺ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ይቅርታ እኔ ሰለምቴ ነኝና ጥያቄ ልጠይቅ። እሺ ምንድነው ጥያቄ? ጠይቂ። እሺ የምጠይቀው ጥያቄ ስለ ቁርአን ነው። ቁርአን ከሰማይ የወረደ በጅብሪል አማካኝነት እንደወረደ እሰማለሁና በደንብ እስቲ ማን እንደጻፈው እንዴት እንደወረደ አስረዳኝ፣ በማስረጃ ማለት ነው። ሌላም ጥያቄ አለ። እሺ ቁርአንም በተመለከተ ለመጀመሪያ ጊዜ የወረደው አንቀጽ ጀምሮ በሰሂህ አልቡኻሪ 3ኛው ሐዲስ ላይ ጅብሪል አለይሂ ሰላም በነቢያችን ላይ መጥቶ ኢቅራ 96ኛው ምዕራፍ ማለት ነው አንብብ እንዳላቸው ያስቀምጣል። ቁርአን ሲባል ቁርአን ማለት ምን ማለት ነው? የአላህ ቃል ቁርአን ብቻ ነው ብለን እኛ አናምንም። ቁርአን ግን የአላህ ቃል ብቻ ነው ብለን እናምናለን። የሁለቱ ልዩነት ምንድን ነው? የአላህ ቃል የሆኑ ግን ቁርአን ያልሆኑ መጽሐፎች አሉ። ቁርአን ውስጥ ግን የአላህ ቃል ያልሆነ ነገር የለም ነው። የአላህ ቃል ሲባል ምን ማለት ነው ስንል ከአላህ ሱብሓነሁ ወተዓላ በጅብሪል አማካኝነት ወደ ነቢያችን ሰለላሁ ዐለይሂ ወሰለም ልብ የወረደ መጽሐፍ ነው። ይህም በተመለከተም አይ ቲንክ ሱረቱል በቀራ ላይ ያስቀምጠዋል። ለጅብሪል ጠላት የሆነ ሰው በቁጭት ይሙት በላቸው ብሎ ሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ ለጅብሪል ወይም ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው፣ እርሱ ቁርአኑን ከበፊቱ ለነበሩት መጽሐፍ አረጋጋጭና ለምዕመናን መሪና ብስራት ሲሆን በአላህ ፍቃድ በልብህ ላይ አወርዶታልና ይላል። አንዴ አፎን። ስለዚህ እንደዛ ይላል። ቁርአን ማለት ምን ማለት ነው? በአላህ ሱብሓነሁ ወተዓላ በጅብሪል አማካኝነት የአላህ ሱብሓነሁ ወተዓላ ቃል ሆኖ በጅብሪል አማካኝነት ወደ ነቢያችን ልብ የወረደ መጽሐፍ ነው ማለት ነው። ያንን ቁርአን እንላለን። የአላህ ቃል ግን እንዳልኳችሁ ቁርአን ብቻ አይደለም፣ ተውራት ኢንጂልም የአላህ ቃል ነው። ሌላ በተጨማሪም ደግሞ ሐዲስ አልቁድስም ይባላል። የሐዲስ ክፍል ውስጥ የአላህ ሱብሓነሁ ወተዓላ ንግግርና የአላህ ቃል አለ። ቁርአን ሲባል ግን ልክ የኔን ንግግር እንደዚህ በስልካቸው አማካኝነት ቀጥታ እንደምሰሙት ማለት ነው። የአላህ ሱብሓነሁ ወተዓላ ንግግር ሳይጨመር ሳይቀነስ ከኋላም ከፊቱ ምንም ነገር ሳይገባ
በነቢያችን አማካኝነት ለእኛ የደረሰ ቃል ነው ማለት ነው። በአጭሩ ለማስረዳት ያክል ይሄ ነው። ቁርአን አወራረድ ላይ በተመለከተ ሁለት አይነት አወራረድ አለ። አንደኛ ጁምለተን ዋሂዳ የሚባል ነው። በጠቅላላ አንድ ጊዜ ከለውሐል መሕፉዝ ወይም ከተጠበቀው ሰሌዳ ወደ ሰማይ ዱንያ ወደ ቅርቢቱ ሰማይ አንድ ጊዜ ወርዷል። ከዛ በኋላ ግን በነቢያችን ልብ ላይ በተርቲብ በተለያየ ጊዜ እንደሚጠየቁ ጥያቄዎች የስአሉነከ አኒ ሩህ እየተባለ ስለ ሩህም ይጠይቁሃል እንደሚለው እንደሚጠየቁ ጥያቄዎችም እንደ ሁኔታዎችም ለ23 ዓመታት ወይም ለ22 ዓመታት ተከፋፍሎ በነቢያችን ሰለላሁ ዐለይሂ ወሰለም ልብ ላይ የወረደ መጽሐፍ ነው። የቁርአን ጸሐፊዎችን በተመለከተ እነማን ናቸው ከተባለ ከ43 በላይ ጸሐፊያን ተጠቅሰዋል። ከነዚህ ውጭ ምናልባት ከነዚህ ውስጥ አንዳንድ ጸሐፊዎችን እንይ ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ጠቅለል ያለውን ሐሳብ ስናየው ሚሽካት አልመሳቢህ ላይ ሐዲስ 2222 ላይ ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ሲወርድላቸው ጸሐፊዎችን ይጠሩና የተወረደላቸውን ቁርአን እንዲጽፉ እና የተወረዱላቸው አንቀጾች እዚህ ሱራ ላይ አስቀምጡት፣ እዚህ ምዕራፍ ላይ ጻፉት እያሉ ያዟቸው ነበር። ከነዚህ ጸሐፊዎች መካከል በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ይጽፉ የነበሩት አቡበክር አስሲዲቅ፣ ዑመር ኢብኑ አልኸጣብ፣ ዑስማን ኢብኑ አፋን፣ ዓሊ ኢብኑ አቢ ጣሊብ፣ ዙበይር ኢብኑ አዋም፣ አሚር ኢብኑ ፉሐይራ፣ ኡበይ ኢብኑ ከዓብ፣ አምር ኢብኑ ልዓስ በጣም ብዙ አሉ። እነዚህ በጣም ብዙ የተቀመጡ ጸሐፊዎች አሉ። ዘይድ ብን ሳቢትን ጨምሮ ብዙ ማለት ነው። ሳሂህ ቡኻሪ ላይ ሐዲስ 4986 ላይ ዘይድ ከጸሐፊዎች ውስጥ እንደሆነ ይናገራል። ፈትሁል ባሪ ኢብኑ ሐጀር አልአስቀላኒ ላይ ቅጽ 11 ፔጅ 183 ላይ ብዙ ጸሐፊዎች እነዚህ ተቀምጠዋል። አልቢዳያ ወኒሃያ ላይም ቮሊዩም 5 ፔጅ 487 እስከ 499 ድረስ ብዙ ጸሐፊዎች እንደዚሁ የቁርአን ጸሐፊዎች ተቀምጠዋል ማለት ነው። የቁርአን ጸሐፊዎችም የቁርአን አወራረድም ይህን ይመስላል። እህታችን እሺ፣ እኔ ይሄን አላውቅምና ለዛ ነው የጠየቅኩት። እኔ የሚመስለኝ ነብዩ መሐመድ የጻፉ እኔ አላውቅም፣ ገና አዲስ ሰለምቴ ነኝና የጻፉ ነበር የሚመስለኝ። ደግሞ ትጠይቅ ነብዩ መሐመድ መጻፍና ማንበብ እንደማይችሉ ነው የሚነግሩኝ። እስቲ ይሄንንም ማስረጃ። አዎ የሚወርድላቸውን የቁርአን አያ ማንበብም መጻፍም አይችሉም ነቢያችን ሰለላሁ ዐለይሂ ወሰለም። የሚወርድላቸውን የቁርአን አያ ሰሃቦችን በማዘዝ ነበር የሚያጽፏቸው። ካጻፏቸው በኋላ እርማት ይሰጣሉ። ማለትም አንብቡልኝ ይሉና የተነበበላቸው ላይ ስህተት ካለ ያን በተመለከተ ያርሟቸዋል ማለት ነው እንጂ መጻፍና ማንበብ አይችሉም። መጻፍና ማንበብ አይችሉም።